ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ አዳራሽ ውስጥ ታደማችሁ በዚህ ቻናል ደግሞ ምናረጋውን ውይይት ለመታደም ዝግጁ ሆናችሁ የዛሬው እንግዳችን አቶ መኮንን ከተማ ይፍሩ ናቸው። አቶ መኮንን ከተማ ይፍሩ የአባታቸውን ታሪክ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ በተሰኘ ርዕስ ለንባብ አብቅተዋል። ብዙዎቻችሁም ይህን መጽሐፍ አንብባችሁ ለባለ ታሪኩ ያላችሁን ከበሬታ ገልጻችኋል። በመጽሐፉም የተሰማችሁን አክብሮት ስትገልጹ ይስተዋላል። በዚህ መጽሐፍ ዙሪያ ቆይታ እንድናደርግ የባለ ታሪኩን ልጅ የመጽሐፉን አዘጋጅ አቶ መኮንን ከተማ ይፍሩን ጋብዘናልና እሳቸው ደግሞ መካከላችን ሆነው ለምናቀርብላቸው ጥያቄዎች ምላሽ ለመስጠት ፈቃደኛ መሆናቸውን ያመሰገንን እንድትቀበሉልን በትህትና ጠይቃለሁ። ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ መጀመሪያ በእንግሊዘኛ ቋንቋ ነው የተጻፈው። ከዚያ በኋላ ደግሞ በአማርኛ ቋንቋ ተጽፏል። እንዲህ ያለ ነገር ሲያጋጥም ማን ነው ይህንን ታሪክ የጻፈልን ከሚለው ነው የሚጀመረው እና እንድናውቀውት። መኮንን ከተማ እባላለሁ። የአቶ ከተማ መጨረሻ ልጅ ነኝ። አራት ነን። ሙልጌታ፣ ዮሐንስ፣ ሚካኤል እና መኮንን መጨረሻው ነኝ። እንግዲህ ከዚህ ሀገር በፈረንጆች ነው የምናገረው፣ ይቅርታ 1985 ወጣሁኝ ከሀገራችን ሃይ ስኩል እንደጨረስኩኝ ወደ አሜሪካ ለትምህርት ሄጄ ትምህርት ጨርሼ ሌላም ስራዎች ላይ ነበርኩኝ። ወደ 40 ዓመት ውጭ ሀገር እንግዲህ ተሰድጃለሁ ማለት ነው። ግን የአባቴ ታሪክ ሁሌ ከነክነኛል እና አንድ ቀን መቼም እያልኩኝ ነበር። ግን የዛሬ 25 ዓመት ድረገጽ አወጣሁኝ 2000 ላይ በፈረንጆች 25 ዓመት ነው እንግዲህ እና በዛ ሰዓት የሚገርማችሁ ነገር ነው ያኔ ያሁ የሚባል ሰርች ኤንጂን ነበረ እና ብፈልግ አንድ ናት የወጣችው ስሙ እና በጣም ይከነክነኛል። እንዴት ማንም አያውቅም እንዴት ይላሉ እና እዛ ታዲያ በዛ ምክንያት ድረገጽ አወጣሁኝ። እሱን አወጣሁኝ። የአፍሪካ አንድነት ድርጅት እንዴት ነው ተመሰረተ፣ የአቶ ከተማ ይፍሩ ትንሽ አጭር የህይወት ታሪክ ጻፍኩኝ። ምላሹ በጣም በሚገርም ሁኔታ በጣም ይገርማል እና በኢሜይል ነው ያኔ እንደዚህ ሶሻል ሚዲያ አልነበረም እና ጥሩ ምላሽ አገኘኝ ከብዙ ሰዎች። ያ ነው ይመስለኛል እኔ እንድድሮ በኋላ ላይ እንድጽፍ መጀመሪያ መስሎኝ ነበር፣ ሌላ ሰው የሚጽፍ መስሎኝ ነበር። ግን ሰው ስላልመጣ መቼም ይሄን የጀመርኩትን መጨረስ አለብኝ አልኩኝ። እንኳን ተጻፈልን። አንድ ፎቶ አይቼ ነበረ አንተው ማህበራዊ ገጽ ላይ ነው ያንተ ፎቶ ይመስለኛል። ህፃን ሆነ ከቀዳማዊ አፄ ኃይለ ሥላሴ እጅ ስጦታ ሽልማት ስትቀበል እኔ ነኝ። ያው እኔ እሱ እንዲያውም የመጨረሻው በዓል ነው የዚህ የበዓል ላይ ነው እሳቸው 66 ላይ ነው እና እንዳጋጣሚ ሆኖ እድለኛ ነኝ። ያው ከአባቴ ጋር ነው የገባነው እዛ እና አግኝቻቸው ደስ የሚል ፎቶግራፍ እንዳየው እሳቸውም ፈገግ ብለው ያ ፎቶግራፍ ይዞራል፣ በየቦታ ይዞራል። አሁን እንዳየሁት ከሆነ እሳቸው ከስልጣን ሲወርዱ ዘውዱ ስርዓት ሲገረሰስ ጊዜያዊ ወታደራዊ አስተዳደር ደርግ ሲመሰረት መኮንን ከተማ ይፍሩ የ7 ዓመት ሰው ነበር። እሳቸው ከስር ሲፈቱ 17 ዓመት 15 ዓመት። አሁን እርስዎ የአባቶን ታሪክ ሲጽፉ ገፊ ምክንያት የሆኑ በአፍሪካ አንድነት ድርጅት መስረታ ላይ አባቴ የተጫወቱት ሚና አልታወቀም የሚል ቁጭት ነው። ከአባቴ ጋራ እንደ አባትና ልጅ ያሳለፍኩት ጊዜ አንሷልና እስኪ ስለ አባቴ ታሪክ ልመርምር። ሁለቱም ነው። አንዱ ያው እንዳልከው 7 ዓመቴ ነው። እስር ቤት ደግሞ ያኔ እንደ ዛሬ አይደለም። በአመት አንዴ ወይም በ2 ዓመት አንዴ ነው የምናየው እና ምንም የምንናገረውም ነገር እንዴት ናችሁ ደህና ናችሁ ነው እንጂ
ወታደሮች እዚህ ጋር አሉ፣ እዚህ ጋር ወታደሮች አሉ። እሱ እዛ ጫፍ ነው የሚሆነው ጠረጴዛ ላይ ብዙ መናገር አንችልም። እና ያ ሁሉ ስሜታችን እንግዲህ ውስጥ አለ እና ሲፈታ ያኔ ነው ያወቅኩት። ያኔ ሳውቀው በቃ ስነ ምግባሩ ምኑን ሳይ እንደገና ደግሞ ሰው እየመጣ የሚናገረውን ነገር ሳይ ከነከነኝ። በቃ ከዛ ከልጅነት ጀምሮ ከነከነኝ ወደ 15-16 እያለሁ እና ማጠራቀም ጀመርኩኝ። በተለይ አሜሪካ ሲሄድ ስለሱ የተጻፉ ነገሮች ብዙ ማጠራቀም ጀመርኩኝ። በኋላ ላይ አሁን በጣም ብዙ ነው ያለ እና በዛ ምክንያት ነው። ሁለቱም ነው። ለምንስ አንድ ሰው ለምን ትንሽ ነገር አይሆንም? የሰራው ስራ ለህዝብ የሰራው ስራ ለሀገሩ ለአፍሪካ ነው የሰራው፣ እንዴት አይታወቅም በማለት ነው አንደኛውም የጻፍኩት። እንደሚታወቀው የቀዳማዊ ኃይለ ሥላሴ መንግስት ሲወድቅ አንዳንዶቹ ተገለዋል፣ አንዳንዶቹ ደግሞ ታስረዋል። የኮሎኔል ብርሃኑ ባይህ መጽሐፍ ላይ ምን ይላል? በዘውዱ ስርዓትም ቢሆን የተሻለ ርዕይ የነበራቸው አሉ። እነሱን ከፊውዳሉ ባለስልጣናት ጋር ደምሮ መግደል ልክ አይደለም የሚል አቋም በመያዛችን ካተረፍናቸው ሰዎች መካከል አንዱ ከተማ ይፍሩ ናቸው። ሌላው ደጃዝማች ግርማቸው ተክለ ሐዋርያት እያሉ ይቀጥላሉ። በኋላ ሲፈቱ የነበረውን ትነግረናለህ። ሲታሰሩ አንዴ አንተ አልኩኝ። መጀመሪያ በቴሌቪዥን አንተ ይሻለኛል አንተ ነው እና ያንን ስመለከት እንደ ልጅ ወታደሮች መጡ። ያንተን አባት ሊወስዱ ነው የመጡት። ያን አንተ የወሰድከው ትንሹ መኮንን የወሰደው እርምጃ ምን ነበር? እንግዲህ አንድ ከኔ የሚበልጥ ወንድም አለኝ ሚካኤል ይባላል እና ከሱ ጋር ውጪ እየተጫወትን ነው እና ትዝ ይለኛል። ይሄ አንዳንድ ነገሮች አሉ፣ ተቀርጾ የሚቀሩ ነገሮች አሉ እና በር ይንኳኳል፣ ጥሩምባ ይነፋል። ሲከፈት ይሄ ወታደር መኪና እንዳለ ገባ እና ወታደሮች እንዳለ ሲገቡ አልገባንም። እኛ መጀመሪያ አልገባንም። በኋላ ላይ ስናይ ለካስ ሊወስዱት የመጡት እንደሚወስዱት ሳይ ድንጋይ አነሳለሁ እኔ እና ያ ወንድሜ ደግሞ ያው አንድ ነገር ያደርጉታል በማለት ይታገለኛል እና ይገርማል። ወታደሮቹ አይቶ አለቀሱ አሉ። ያኔ እንግዲህ ትንሽ እንትን አለ መሰለኝ፣ ያው ልጆችም ስለሆነ ሲያዩን እናቴን በቃ ሁሌ አትረሳውም እና አሳዘንኳቸው መሰለኝ። መጨረሻ ላይ ግን ወንድሜ ከሁሉም የሚያሳዝነኝ ወንድሜ ነው። እንዳልጎዳበት ከኔ ጋር ይታገላል እንዳልወረውር ድንጋዩ እና ያንን ያደረኩት። ያው መቼም አልተሳካም፣ ሄደ። መግቢያው ላይ ደግሞ ምን ይላል? በዘውዱ ስርዓት ሀገር ስትሰራ ማገር የሆኑላት ወጋግራ የሆኑላት ሰዎች አሉ። ከነዚያ መካከል አንዱ አቶ ከተማ ይፍሩ ናቸው። አቶ ከተማ ይፍሩ ደግሞ ስለ ራሳቸው እንዲነገር አይፈልጉም። ሌሎች ስላደረጉት ነገር መናገር የሚቀናቸው ነበሩ። እርስዎ ስላደረጉት እንቅስቃሴ ተብለው አጥብቆ ሲጠይቋቸው የሚመልሱት ምላሽ ተገልጋዩ ይናገር እንጂ እኔ እንዴት ነው ይሄን ያረኩልህ እምለው የሚል ግፊት ነበራቸው። በኋላ እስር ቤት ባይገቡ ኖሮ እንደውም እሳቸው በየዘመናቱ ያደረጓቸውን እንቅስቃሴዎች ያ ዲያሪ ባይገኝ ኖሮ ተዳፍኖ ይቀር እንደነበር ይሰማኛል። እውነት ነው። እንደው ለኛ ነው እኛ ቁጭ ብለን ስለምንጠይቀው ስንገናኝ በተለይ ከፍ ካልን ወዲያ ይመጣል ሊጠይቀን አሜሪካ ይመጣልና ከፍ ያልን ጊዜ እኔ ደግሞ ይሄ በጣም ስለሚከነክነኝ ይጠይቀዋለሁ፣ ጥያቄዎች ይጠይቀዋለሁ እና ወንድሞች የሚጠይቁታል እና ቁጭ አድርጎ የሚነገር ለኛ ነው እንጂ ለሌላ ሰው እኔ ሰምቼ አላውቅም። እኔ ይሄን አረኩኝ ያን አረኩ ሲል ሰምቼም አላውቅም። እንዲያውም ያልጻፈበትም ምክንያት ይመስለኛል በዛ ጊዜ ያሉ ሰዎች ብዙም ይሄን አረኩኝ ማለት የሚወዱ ሰዎችም ስላልነበሩ እንዳልከው ተገልጋዩ ይናገር ነው አስተሳሰቡና በዛ ነው በቃ የሱ ታሪክ በዛ ነው ያበቃው። እኛ ለዚህም ነው እኔ አሁን እሱ ስላልጻፈው ነው እኔ ቆርቁረኝ መጻፍ አለብኝ ብዬ የተነሳሁት ለዛ ነው። በእኛ ሀገር በቀደምቱ ኢትዮጵያ ታሪክ ላይ ይገርመኛል፣ ደራሲዎች እንኳን መጽሐፍ ሲጽፉ ስማቸውን አያሰፍሩም ነበር። ማተሚያ ቤት እንኳን ተመስርቶ አገሩን ከሚወድ አንድ ኢትዮጵያዊ የተጻፈ ብለው ነው መጽሐፍ የሚያሳትሙት። የደራሲ የሚለው ቦታ ማለት ነው። ምን ቤት ነኝ እኔ እገሌ ነኝ የምለው
ከሚል የመነጨ ማለት ነው። እንደዚህ አድርግ ያለው ማለት በጣም በማይቀበሉ አሉ። አንዳንዶቹ ደግሞ በታሪክ አጋጣሚ ሲፈጸም ያየሁትን የፈጸምኩትን አይኔ ያየው ልብ ያስተዋለው እግሬ ደርሶ የረገጠው አንድ ሁነት አለና እኔ ካላኖርኩ ነገ ታሪክ ይዛነፋል እያሉ የሚያኖሩ አሉ። አቶ መኮንን የአድዋ ድል ባናሸንፍ ኖሮ የአፍሪካ አንድነት ድርጅት እንዲመሰረት መቀመጫውም ኢትዮጵያ ውስጥ እንዲሆን ተቀባይነታችን የላላ ይሆን ነበረ የሚሉ አሉ። ይስማማሃል? ያሳሰብ ይስማማኛል። ለምን የነጻነት ጮራ የነበርነው እኛ ነን አይደለም? በዛ ሰዓት ይመስለኛል አንዱ እሱ ነው። ግን ስራ ደግሞ ባንሰራ ኖሮ እንኳን እዚህ ሊቀመጥ ቀርቶ ይሄው እያየን እኮ ነው። ዛሬ በየስንት ዓመቱ እየመጡ ካልተነሳ ይሉናል አይደለም? አድዋንማ ብለው ቢሄዱ ኖሮ አንጠይቅም ነበር እስከዛሬ። ነው ትልቅ ስራ ተሰርቷል እዚህ አፍሪካ አንድነት ድርጅት ላይ አመሰራረቱም ላይ ጽህፈት ቤቱም እዚህ እንዲሆን ትልቅ ተጋድሎ ነው የተደረገው። የአድዋ ግን እውነት ነው እንድንከበር አድርጎናል። እሱ በጣም በጥቁሮች ህዝቦች መካከል መቼም እኛ እንደኛ የሚያከብሩት ያለ አይመስለኝም እውነት ለመናገር። አሁን ብዙ ሰው የሚመስለው በቀዳማዊ አፄ ኃይለ ሥላሴ ዘመን ከመሳፍንት ወገን ባይወለዱ ኖሮ ለሹመት፣ ለሽልማት፣ ለወግ ማዕረግ ባልበቁ ነበር ተብሎ ይታሰብና አንዳንዶቹ ግን ልክ እንዳንተ አይነት አባት ያሉ እንደ ከተማ ይፍሩ ያሉ ከገበሬ አብራክ የተከፈሉ ጋራ ሙለታ የተወለዱ እስከ ውጭ ጉዳይ ሚኒስትርነት ደረጃ ደርሰዋል። ሳነበው በጣም ከገረመኝ ነገር መካከል መሳፍንቱም መኳንንቱም ትምህርት ቤት ይገባሉ። ደሃ ተብሎ የሚጠራውም የገበሬ ልጅም ይገባል። ክፍል ውስጥ ሲገቡ ግን አጠራራቸው ይለይ ነበር አሉ። መጀመሪያ ላይ እንግዲህ ይሄ የኃይለ ሥላሴ መጀመሪያ ደረጃ ናቴ የሁለተኛ ደረጃ ትምህርት ቤት አሁን ኮተቤ ያለው ነው። እዛ ነው እንግዲህ ሃይ ስኩል የገባው። እዛ ሲገባ ማን አለ? እዛ ሉል ሳህለስላሴ ኃይለ ሥላሴ አሉ፣ የንጉሱ ልጅ አሉ፣ ደጃዝማቾች አሉ፣ ልጅ የሚባሉም አሉ። ግን ምንድነው ስም ሲጠሩ አስተማሪዎቹ ሉል ሳህለስላሴ ደጃዝማች ከሌ ነው የሚሉት እና ትምህርት ቤት ውስጥ እና አንድ ቀን እሳቸው ሲገቡ አፄ ኃይለ ሥላሴ ሲገቡ ይሰማሉ። ይሰሙና ሄደው ከእንትኑ ላይ ከሊስቱ ላይ እንትናቸውን ማዕረጋቸውን ሰርዘው ካሁን በኋላ በስማቻቸው ጥሯቸው። ለምን እነዛ እንዳይሰማቸው ነው። መቼም ትልቅ ስራ ነው ያደረጉት። ግን ቢሆንም ያው ልዩነቱ የታወቀ ነው። ምንም ይሄ እኮ ማይለይ ነው። ምንም እሳቸው ቢሰርዙትም ያው ትልቅነትና ትንሽነት ነገር የሚባል አለ በዛ ሰዓትና ለነሱ በተለይ ለአባቴ ከሀረር ነው የመጣው፣ ከጋራ ሙለታ ነው የመጣው። ያ ነው ለሱ የመጀመሪያ ኢንትሮዳክሽን የኢትዮጵያ አገዛዝ ሲስተም በዛ ትምህርት ቤት ውስጥ የተማረው እና ሞክሯል እሳቸው ይሄን እንትን ለማድረግ። እንግዲህ ምን ያህል እንደረዳ አላውቅም። ለምን ስም እስከ መሰረዝ ሁሉ ደርሷል። እንትን ይሄ ታይትሉ ነው ሰርዟል። በቃ ተማሪ ነው ብሏል እሳቸው። እና እንግዲህ አስተማሪዎቹ ከዛ በኋላ ምን እንዳደረጉ አላውቅም እንጂ እሳቸው ሁሉም እኩል ሆኖ እንዲማር ነው የፈለጉት። ያ ዘመን ለትምህርት ውጭ ሀገር ሲኬድ በፊውዳሉ ዘመን ማለት ነው በዘውዱ ስርዓት ይገርመኛል። አገራቸውን ተሸክመው ነበረ ውጭ የሚወጡት። አገርን ተሸክመው ከሀገር መውጣት እጅግ በጣም ከባድ ነገር ነው። በቃ ኢትዮጵያ ናት ጭንቅላታቸው ውስጥ ያለችው። እያንዳንዷ የሚያረዋት ነገር በዛ መነጽር ነው የሚታየው። እዚህም የከተማ ይፍሩ መጽሐፍ ስናነብ ከጓደኞቻቸው ጋር የሚጻጻፉትን ብታዩ በተለይ አንድ ጓደኛቸው ከፎቶ ጀርባ የጻፈው ሀገራችንን ለማገልገል የምንበቃበት ጊዜ ደረሰን፣ ልክ እንደ ትልቅ ፌሽታ ነው በቃ። እና ይሄ ነገር አቶ መኮንን የዘመኑ መንፈስ ያመጣው ነው? የመሪው ብልህነት ነው? የሚማሩት ትምህርት አነቃቅቷቸው ነው? እኛ ታዲያ ምን ነጠቀን? ጥለነው ነው ተነጥቀን ነው? እኔ ይገርመኛል ሳስበው። እንዲያውም አሁን ትምህርታቸውን ጨርሰው
ዲግሪ እንኳን መቀበል ትንሽ ጊዜ ከፈጀባቸው አይቀበሉም፣ ጥሎ ነው የሚመጡት። ለምን አገር ላገልግል ብለው ነው። እንግዲህ ይሄ የሀገር ፍቅር በሱም ከተፈታም በኋላ በተለይ የእስር ቤት ዳያሪውን አነባለሁ። ሳነበው ቁጭ ብሎ ኢትዮጵያ በሶማሌ ትወራለች ብሎ ይናደዳል። እዛ ላይ የኤርትራ መፍትሄው ይሄ ነው ብሎ ይጽፋል እዛ ላይ። እንግዲህ ሊሞት እኮ ሊድን አያውቀውም። ያ የሀገር ፍቅር ነው እና ይሄ የሀገር ፍቅር ከየት እንደመጣ እውነትም ወይ ጊዜው መሆን አለበት እላለሁ። ያንን ብዙ እንግዲህ በተለይ እኔ ያደኩኝ ስመጣ አሁን እኔ እንግዲህ አሁን ጥሩ ምሳሌ ነኝ። ጊዜውን ሳገኝ ጥዬ ወጣሁኝ። ለምን ራሴን ማዳን ነበረብኝ። እነሱ ግን ወደ ሮጦ ነው የመጡት። እኔ አሁን ስንት ዓመት ፈጀብኝ ተመልሼ ለመምጣት እና የእነሱ ሀገር ፍቅርና የኛ ትንሽ ላይ የት ይላል። እንዴት ቢሰሩ ነው እላለሁ። እኔም ይገርመኛል። ማለት መሪ ነው የሚሰጠው፣ የዘመን መንፈስ ነው የሚሰጠው፣ ትምህርት ቤት ነው የሚሰጠው፣ የሃይማኖት ተቋማት ነው የሚሰጡት፣ ሽማግሌዎች ናቸው የሚሰጡት። ለምን በፊት የአንተ አባት አቶ ከተማ ይፍሩ ሙሉጌታ ጄኔራል ሙሉጌታ ቡሊን በጣም ይወዷቸው ስለነበረ ካንተ ወንድሞች መካከል አንዱ ስሙ ሙሉጌታ እንዲባል ምክንያት ሆነ ማለት ነው። ለሚወዱት ሰው መታሰቢያ እንዲሆን ያው አንተ በቀደርክልን ቦይ ስንፈስ ምናልባት ማለት ነው እሱ መኮንን የተባለው ልዑል መኮንን ለማስታወስ ነው አልኩ። የኔ እንኳን በልዑል ራስ መኮንን ነው ያወጣው። ይሄ ግምት እኮ ያስጨበጭብ ነበር። በዛ ነው በእሳቸው ነው ያወጡልኝ ስሙ። የተለየ እናቴ ዘመድ ናት በዛ በኩል። የእናቴ አያት ይልማ መኮንን ይባላሉ። ይልማ መኮንን የአፄ ኃይለ ሥላሴ ታላቅ ወንድም ነበሩ። እንዲያውም ራስ መኮንን ሲሞቱ የሀረር አገረ ገዢ የነበሩት እሳቸው ናቸው። እሳቸው ነው የተተኩት። 1 ዓመት ከሰሩ በኋላ በአመት ውስጥ ሞቱ እና ስማቸው ብዙ ስለማይጠራ እንዲያውም ይገርማል፣ ስማቸው ብዙ አይጠራም የሳቸው። ለምን እንደሆነ አላውቅም። ግን ታዲያ ምን አደረጉኝ እኔን? አባቴ ነው እንዲያውም በጣም ፌር ነው ይሄ ለሰው በቃ ሰው እንዳይረሳ ይወዳል እንደዚህ አይነት ነገር እና ታሪክ ላይም ጥሩ ስላልነበር የሳቸው አንድ ቀን እኔ ትምህርት ቤት 12ኛ እያለሁ ነው እና ምን አሉኝ፣ አያቴ የእናቴ እናት እና እሱ ሆኑና እንግዲህ አንድ ነገር ቃል እንገባለን እንፈልጋለን አሉኝ። ምን ስላቸው ልጅህን ይልማ በለዋል። ያኔ እንግዲህ 17 16 ሆነ። እሺ አልኳቸው፣ ግን አላሰብኩበትም። እኔ እንግዲህ ምን ማለታቸው ብዬ ነው። በኋላ ልጅ ስወልድ ያሉኝን አደረኩ። አሁን ትልቁ ልጄ ይልማ ይባላል እና ልጄን አሁን ይልማ መኮንን ብዬ በሳቸው ስም እንዲወጣ አደረኩኝ። በእነሱ ስላሉኝ ነው። እነሱ ስላሉኝ ቃል ደግሞ ስለገባኝ መፈጸም ነበር። ይገርማል። ራስ መኮንን እኮ ብዙም ያልተነገረላቸው እጅግ በጣም ስለ አድዋ ሲነሳ የእሳቸውን ስም መዘንጋት ስህተት ይሆናል። ያንተ አባት አቶ ከተማ ይፍሩ በ1953 ዓመተ ምህረት በነበረው የታህሳስ ግርግር ወይም መፈንቅለ መንግስት እጃቸው አለበት። አንተ ስትጽፍ እንደነ መንግስቱ ነዋይ ገርማሜ ነዋይ አይደለም፣ የተለየ አቋም ነበረው። ያ የተለየ አቋሙ ምንድን ነው? እንግዲህ ተማሪዎቹ ከአሜሪካ ሲመለሱ ከአቶ ግርማሜ ጋር በጣም ጓደኛ ነበር። እንዲያውም ፎቶግራፍ የላኩለትን እዛ ላይ አስቀምጨዋለሁ። ከትምህርት ቤት ይላላኩ ነበር ፎቶግራፍ። ጥሩ በቃ ወዳጅነት እሱ ነው አንደኛው እንትንና ብዙ ይነጋገሩ ነበር። እንዲያውም የሚባለው ልዑል ራስ እምሩ ቤት ነው ቤታቸው ውስጥ ይካሄዳል። ሌላ ቦታ ስለ ለውጥ ይነጋገሩ ነበር በዛ ሰዓት እና ይሄ ያለውን ስርዓት በአንዴ አንስተን በአንዴ እንተካው የሚለው ላይ አይስማማም ብዙ። ግራጁዋሊ ቀስ በቀስ ካላደረግነው ይኸው አየን እኮ ደርግ መቶ ያደረገውን ብዙ ነገር አይተናል። ብዙ ሀገሪቷ የገባችበትን አይተናል እንግዲህ እና ቀስ በቀስ መሆን አለበት ይሄ ኮንስቲቱሽናል ሞናርኪ። ከዛ በኋላ ደግሞ ህዝብ ራሱን የሚያስተዳድርበት መንገድ የሚል አስተሳሰብ ነበረው እና በዛ ምክንያት አልተስማሙም።
ይሄ ንግግሩ ቆመ ይባላል። በዛ ምክንያት ይቆመ ይባላል እና ልዩነታቸው ይሄ ነው። አቶ ገርማሜ መነሳት አለበት ነው የሚሉት። በቃ ተገርስሶ ሁሉም ነገር ልክ እነ ኮሎኔል መንግስቱ እንዳደረጉት በዛ መሆን አለበት ይላሉ እና በዛ ነው አይ ቲንክ ይለያዩ የነበረው በዛ ነው። እኔ የትኛው ጥሩ የትኛው መጥፎ ነው ለማለት አይደለም፣ ግን የሚለያዩበት በዛ ነው። እውነት ነው። እዚህ ላይም ተጠንቅቀሃል። አባቴን ቢሰሙ ኖሮ የሚል የለም። በቃ አባቴ ከዚህ የተለየ አቋም ነበረው የሚል ነው ያለው። በዚያው እኔ ከተራ ቤተሰብ መወለድ የሚለው ቃል መልሶ መላልሶ ይመጣል እዚህ መጽሐፍ ላይ። ይበልጥ ደግሞ ከሳቸው ጋር ተምረው የመጡ ውጭ ሀገር ሲመጡ ሌሎቹ የረዳት ሚኒስትርነት ማዕረግ ሲሰጣቸው እሳቸው ግን ለሱ ከፍ ሲል ማዕረጉ ለሱ ተያዘና ሁለት አብረውት ለነበሩት ለነሱ ተሰጠ፣ ለሱ አልተሰጠም። ከዛ እሱ እንግዲህ ከጋራ ሙለታ የመጣ ነው። ከመንግስት ባለስልጣን ጋር እንዴት እንደሚናገር ማያውቅም። አሜሪካ ነው ቀጥታ ሄደው እና ለየት ያለ አስተሳሰብ አለው፣ አነጋገር አለው እና በኋላ አይ ይሄ ነገር እኮ ትክክል አይደለም ይልና ያኔ ውጭ ጉዳይ ሚኒስትር ናቸው ጸሐፊ ትእዛዝ አክሊሉ ሀብተወልድ ለእሳቸው ይነግራቸዋል። እሳቸው ደግሞ አይ እንደዚህማ ከሆነ ንጉሱን ላገናኝና ለእሳቸው ነገራቸው ይሉታል። ሲሉት ሄዶ እኔ በማንነቴ ነው ሲላቸው ተናደዱና እንዲያውም አስወጡት። ከዛ ምን አደረጉ? ያችን ስልጣኑን ትንሽ ጊዜ ያዙትና ደሞዙን ግን ከፍ አደረጉለት። ለምን? ያ ስልጣኑ ከፍ ካለ ሁሉም ነገር ካለ እውነቱ ትክክል ነበር ማለት ነው እና እሳቸውም ገብቷቸው ደሞዙን ከፍ አደረጉለት እና ሀሳቡን የሚናገር ሰው ነበረ። እንዲያውም ይሄን ያዩት የአሜሪካን አምባሳደሩ አሉ ኤድዋርድ ኮሪ የሚባሉ አሉ እና ይሄ አሁን ድሮ በጊዜው ማንም ማንበብ አይችልም። ለምን? ይሄ ሲክሬት ዶኪመንት ነበር፣ ኮንፊደንሻል ነው እና በኋላ ግን አሁን ስናገኘው አገኝተነዋል ሁሉንም ጽሁፉን እና እዛ ላይ እሳቸውም ይናገራሉ። እንደ ልቡ እሳቸው ፊት ይናገር ነበር ይላሉ እና አንደኛውም ምሳሌ እሱ ነው። የአፍሪካ አንድነት ድርጅት የአፍሪካ ህብረት ትልቅ ነው፣ በጣም ግዙፍ ነው። በነገራችን ላይ ይህንን ያንተን መጽሐፍ ሳነብ ማመሰግንህ ማለት ነው። እንደዚህ በየጊዜው እንኳን በየአመቱ ስብሰባ መጣ ሲባል በቃ መንገድ ሊዘጋ ነው ደሞ አይነት ነገር ምንም የረባ ትዝታ አልነበረኝም። ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ያደረጉት ንግግር ኃይለሥላሴ መንግስቱ ኃይለማርያም የአፍሪካ አንድነት ድርጅት መቀመጫ አዲስ አበባ እንዲሆን ያደረጉት ነገር ጠቅሰው ሲናገሩ ጉዳዩ እንዴት የገዘፈ እንዲሆን ተጨመረልን። ከዛ ውጪ ይሄ መጽሐፍ በተብራራ በሚነግረን ልክ ሁሉ አልተነገረም። ሚዲያ ሁሉ ስብሰባ ሲጠራ ገሌ ገቡ ወጡ በሰላም ተከናወነ ይባል፣ ምን ዶለቱ፣ ምን አደረጉ፣ ምን ተፈጸመ፣ ምን አልተፈጸመም ብዙ አናውቅም ነበረ እና ይሄ ግን በደንብ ያሳያል። በተለይ የህብረቱ አባል እንዲሆኑ እያንዳንዱን አገር ማሳመን መቻል እንዴት ከባድ እንደሆነ የሆነ ቀበሌ ስብሰባ መጥራት ወይም የሃይማኖት ድርጅት የሚያደርገው ስብከት መሳተፍ ወይ ለከተራ በዓል ጃን ሜዳ እንደመገናኘት ሁሉ ይመስለን ነበር ማለት ነው ባይጻፍ። እንግሊዝ ግን ምን ሆና ነው የተቃወመችን? ለህብረቱ እንግሊዝ ብቻ አይደለም እና አሜሪካም አይፈልጉም ነበር። ዋና በተለይ አውሮፓ ውስጥ እንግሊዝ ለምን ያው እኛን ሁሌ እንዲጠቀሙብናል አይደለ? ማዕድናችን ምናችን እና አንድ ከሆንን መነጋገር እንጀምራለን። አንድ ከሆንን ይሄ ሁሉ ሊቀር ይችላል። የነሱ ይሄ ብሔራዊ ጥቅም ነው፣ ለነሱም ብሔራዊ ጥቅማቸው ነው፣ ማስከበር አለብን የሚሉ ናቸው እና ግን እኛ ደግሞ እኛንን የምንጎዳው እንደገና ደግሞ በተለይ አሜሪካኖች ኢትዮጵያ በጣም ወዳጅ ሀገር ስለሆነች እዚህ ቃኘው ስቴሽንም አለ አይደለ? የወታደራዊ ስልጠና ካምፑም አለ እዛ እና እኛ እንድንወጣ ከዛ አይፈልጉም፣ ከነሱ እንድንለይ አይፈልጉም። እነ ኳሜ ንክሩማ ከመጡ አዲስ አበባ እነ ዲያል ሆቴል የመጀመሪያው እንትን ናቸው እሳቸው። የአፍሪካ አንድነት ድርጅት ዋና ጸሐፊ እሳቸው ናቸው፣ ቋሚ ዋና ጸሐፊና ምን ይላሉ? አይ መተው ልጆችን ወደ ሶሻሊዝም መንገድ ይወስዱብናል የሚል መንገድ ስላለ ይሄ ነገር እንዲሆን አይፈልጉም።
አይፈልጉም ነበር እና ተጽዕኖ ነበር በጣም ከውጭ። አሁን አንዳንድ ጊዜ እንዲህ ባለ መድረክ ላይ ወዳጅ ሀገራት የሚባሉ አሉ። እነዛ ወዳጅ ሀገራት በእንክብካቤ ነው የሚያዙት። ያንተ አባት ደግሞ እንግሊዝን ለምን ተቹ ተብለው ተታችተዋል። ለምንድን ነው ይሄ? በዛሬ አጠራሩ ዚምባብዌ አሁን ለምሳሌ እንግሊዝ መሳሪያ ትሸጣለች እና የእኛ ሰዎች ደግሞ እንግሊዝን በቃ በተለይ በዚህ በአሪስቶክራቱ በኩል በቃ እንግሊዝ የእኛ ወዳጆች ናቸው የሚል አስተሳሰብ አለ። ወዳጆቻችን ሆኖ አያውቁም፣ ወደፊትም አይሆን እና ይሄን አባት ያውቃል። እና ፊት ለፊት አንድ ቀን የአፍሪካ አንድነት ድርጅት ላይ በቃ ፊት ለፊት ተናገረ። ሲናገር እንዲያውም እነዚህ ተለቅ ያሉት ሄዱና ንጉሱ ጋር ጃንሆይ ጋር ሄደው እንዴ ይሄ ሰው እኮ ከወዳጃችን ጋር ሊያጣላን ነው ሲሏቸው ሰሙ። እውነት እንደሆነ አውቀው ደግ አደረገን ያሉት። እሳቸውም በነጋታው ወጥተው ይህን ነው የተናገሩት። ለምን አፍሪካን የሚቀድመው እንግሊዝ፣ አፍሪካ ወንድሞቻችን እናቶቻችን ይቀድማሉ። በዛ ነው አሁን አባቴ የሚሄደው በዛ ነውና ጃንሆይም እኮ መጨረሻ ላይ እንደዛ አይነት ሀሳብ ነበራቸው። መጨረሻ ላይ እኮ አፍሪካ ነበር ያስቀደሙት እሳቸው። አንዳንዶች ነበሩ እዛ አማካሪዎቻቸው፣ በተለይ ከውጭ መንግስታት ጋር የሚሰሩ ሰዎች አሉ። እንዲያውም እንግሊዝኛው መጽሐፍ ላይ ነው የበለጠ የሚተነትነው። ለምን እንዳለ ቁጭ አድርጌዋለሁ አምባሳደሮቹ የሚናገሩትም ስለ አንዳንድ ሰዎች እና ያ ሁሉ ተጽዕኖ ነበረ። ግን ጃንሆይም ታያቸው እንግሊዝ ወዳጅ ልትሆን ይችላለች፣ ግን እንደዚህ አይነት ወዳጅ እንዳልሆነች አንዳንዴም መጥፎ ስራ እንደሚሰራ ዚምባብዌ ላይ እኮ መጥፎ ነገር ከተሰራ እኛ ላይ እንደምትሰራ ነው። አፍሪካውያኖች ነው እኛም እና በዛ ነው አባት ያየው፣ እሳቸውም በዛ አዩት እና አወገዙ። እሳቸው ሌላው አፍሪካዊ እያወገዘ እኛ ብቻ እንዴት አናወግዝም? አሁን የህብረቱ ተሳታፊ የሆኑ ሀገራት ያን ሰሞን ነፃ የወጡ ሀገሮች ናቸው። ከቅኝ ግዛት ነፃ የወጡ ሀገራት። ኢትዮጵያ ያልተገዛች አገር የሆነ የአባትነት የታላቅ ወንድምነት ሚና በጣም ይታያል። እዚህ ላይ ታላቅ ወንድም አባትን ተክቶ አባወራን ተክቶ ብዙ ጉዳይ እንደሚፈጽም ኢትዮጵያ የከወነቻቸው ብዙ ነገሮች እንዳሉ እጅግ በጣም ጥሩ ማሳያ ነው። ከመጀመሪያ መካከለኛ ምስራቅ፣ ከዛ አውሮፓ፣ አሜሪካ፣ እስያ እያለች ከዛ በኋላ አፍሪካውያን ደግሞ ያላትን ወዳጅነት አጠናከረች። አሁን እነዚህ ነፃ ወጡ የተባሉ ሀገራት አንድ ከጊኒ ቢሳ የመጣ ደራሲ የነፃነት ቀናችን ነው ዛሬ አለና የባህል ልብሱን ለብሶ ደስ ብሎት እንዲህ ያወራል። ግን በጣም ይሰማኛል ኢትዮጵያዊ ፊት ቆሜ ይህንን ሳወራ አለ። የነፃነት ቀናችን ነው ዛሬ። ጊኒ ቢሳ በደማቅ ሁኔታ የምታከብረው ነው። አሳያለሁ ቪዲዮ። ግን አሁንም አለ የምናወራው በፈረንሳይኛ ቋንቋ ነው። ወደ ቋንቋችን እንኳን አልተመለስንም። እና ነፃ መውጣት ማለት ምን ማለት ነው? እውነት ነፃ መውጣት ማለት ይህንን ቦታ እንዲለቁ ማድረግ ነው? እዚህ ውስጥ ካሉ የተሻለውን ቦታ አገኙ ማለት አይደለም ወይ? አዎ የፖለቲካ ነፃነት አለ፣ ግን በኢኮኖሚ ተይዘዋል። እንደገና ደግሞ በዚህ አሁን ባልከው በቋንቋ በምን ተይዘዋል። እነሱ የሚቀርባቸው ወደ ፈረንሳይ ነው። አሁን ለምሳሌ የፈረንሳይ ተናጋሪዎቹ የእንግሊዝ ተናጋሪዎችም ወደ እንግሊዝ ነው። አሁን ኮመንዌልት የሚባል አለ፣ ፍራንኮፎን እያሉ ራሳቸው የሚሰበስቡት ነገር አለና እኔ ራሱ እንዳንተ ይገርመኛል። መቼ ነው የሚያቆሙት ስንላሉ። ለምን እንደዛ የቀጠቀጠ ሰው አገራት እንዴት ነው እንደገና ትስስር? ጥሩ እኮ ነው፣ አገር ለሀገር መገናኘት አለበት፣ ግን በዚህ መልኩ ትስስር መኖር የለበትም። እና ነፃ እውነቱን ነው ነፃ ወጣን እያሉ እንዳልከው በፈረንሳይኛ ይናገራሉ። ኢኮኖሚያቸውም የተሳሰረ ነው አብዛኞቹ። አሁን ቀስ በቀስ በዚህ አሁን ይሄ አዲሱ አሁን እነዚህ ኩዴታ እንትን ያደረጉት እነዚህ ወጣቶቹ ናቸው አሁን ከፈረንሳይ ጋር ራሳቸውን እንትን የተዉት እንጂ አብዛኞቹ ከአሁን አይቮሪ ኮስት ምን ያ ትስስር አላቸውና መቼ ነው የሚያቆመው ይላሉ። የራሳቸውን ቋንቋ መቼ ነው የሚናገሩት የምትልበት እንትማ አለ። ግን እንግዲህ ለእኔ ነፃነት የአእምሮ ነፃነት ነው። ያ የሚመጣው ምንድን ነው? በራስ ባህል በራስ ቋንቋ መናገር ስትችል ነው አንድ ሀገር። ግን አሁንም እነሱ በዛ እየሄዱ ነው። ህብረቱ ሲመሰረት
መቼም ፈተና ነው። ምክንያቱም በጣም እንኳንስ ሀገራትን ይቅርና የሆነ ኮሚቴን ማቋቋም ራሱ ከባድ ነው። እንደው ምን ልንፈጥር ማለት ልክ ድመት አለች እንደሚባለው ማለት ነው። 1000 ከብት 1000 ላም ቢታለብ በገሌ ነው የሚሰጠኝ ወተቱ እንደሆነ እንደምትለው አንሳተፍም ስላሉ ሀገራት ብናወራ ጥሩ ነው። የአፍሪካ አንድነት ድርጅት ውስጥ አንገባም ያሉት እንግዲህ መጀመሪያዎቹ ያው ይሄ ካሳብላንካ የሚባለው አለ አይደለ? ከነሱ በፊት ግን ይሄ ጋና፣ ጊኒ፣ ማሊ ዩኒየን ሶስቱ ናቸው። እነ ግብጽ፣ እነ አልጄሪያ፣ እነ ሞሮኮ በኋላ ላይ ነው የመጡት። እነዚህ ሶስቱ ናቸው። እነዚህ ሶስቱ ሀሳብ ሲያመጡ ምን መጣ? አልሳተፍም ሳይሆን ከእናንተ ጋር ዛሬ ይሄን አናደርግም ነው። እነዚህ በዚህ በኩል ያሉ 26 ናቸው። እንግዲህ እነሱ በጣም ብዙ ናቸው። እኛ አይታየንም፣ አንድነት ዛሬ መመስረት አይታየንም፣ ገና አንተዋወቅም፣ ምንም አንልም፣ ግራጁዋሊ ነው የሚሉት እነሱ። ግን እነ ኳሜ ንክሩማ ያው መጽሐፋቸው ላይ እንደምናየው አፍሪካ ዩናይት ናው ምናምን ነው የሚሉት እሳቸው። እነ ሴኩ ቱሬም የጊኒውም የሞዲቦ ኬታ የማሊም እንደዛ ይላሉ። በኋላ እነ አብደል ናስር ገማል አብደል ናስር እሳቸውም ገቡበት። አልጄሪያም ፕሬዚደንት ገቡ፣ ሞሮኮም ገቡ። ልዩነታቸው የዛን ነው፣ ልዩነቱ ያ ነው እንጂ እኛ አሁን አንፈልግም ነው። እነዛ ቀስ ብለን ገና መቼ ህዝባችንን አውቀን የሚል ነገር አለ። ግን ያ ብቻ ሳይሆን የውጭም እንትን አለ፣ ተጽዕኖ አለ። አብዛኞቹ በፈረንሳይ በምን የተያዙ ናቸው ሀገሮቹ ምንም ነጻ ቢወጡ አሁን ቅድም ያለው ነገር ነው። እና እነዚህ ግን እነ ኳሜ ንክሩማ ግን መጠቅ ያሉ ሰዎች ናቸው። በቃ አስተሳሰባቸው የተለየ ነው። እንዲያውም ሶሻሊስት ናቸው ይሏቸው ነበር። ለምን ይሄን ኢምፔሪያሊዝም በጣም ስለሚጠሉ የኮሎኒያሊዝምን በጣም አገሮችን እንግሊዝን ምን ስለሚናገሩ አሜሪካን ስለሚናገሩ እንደ መጥፎ ሰዎች ነበር ተደርገው የሚታወቁ እና ይመስለኛል 26ቱ መሪዎች በጣም ኮንሰርቬቲቭ ስለነበሩ ይፈሯቸዋል እነሱንም። ለምን እንደው አንድ እንትን መናገር አለብኝ እዚህ ጋር ፕሬዚደንት ኦሎምፒዮ የሚባሉ ነበሩ፣ የቶጎ መሪ ነበሩ እና እሳቸው ተገደሉ። ያንን ከማን ጋር ያያዙታል? ከካሳብላንካ ቡድን ጋር ያያዙታል። ይሄ ሁሉ አለ ማለት አስገዳይ እኔ መሪ ስም አልጠራም አሁን ግን ያስገደሉ ተብለው አንድ ሰው ይወነጀላሉ እዛ ከካሳብላንካ ግሩፕ። ይሄ ሞንሮቪያዎቹ ናቸው እንደዛ የሚሉት እና ልዩነቱ የዛ ነው ያህል ነበር እና እስከ አለመነጋገር ሁሉ ተደርሶ ነበር። በጣም መጥፎ ነበር እና እነሱ እንግዲህ ገና ነን ይላሉ ሞንሮቪያዎች፣ እኛ ገና ነን አሁን አንፈልግም ነው የሚሉት። እነዚህ ደግሞ ዛሬ ማድረግ አለብን። በቃ ሀሳብ አሁን ሲኖርህ ሀሳብን የመሸጥ ችሎታ ያስፈልጋል አይደለም? ኳሜ ንክሩማ በጣም ጥሩ ሀሳብ አላቸው፣ ግን ያንን ሀሳባቸውን መሸጥ አቃታቸው። 6 መሪዎች ብቻ ነው የያዙት። 26ቱ አንቀበልም አሉ። ለምን እንደሆነ አላውቅም። አሁን እነዛ ደግሞ ለዘብተኛ ኮንሰርቬቲቭ ናቸው እንዳንል የጁሊየስ nyerere እዛ ውስጥ አሉ፣ 26ቱ ጋር አሉ እና እንዲያውም በደንብ መመርመር አለበት ብዬ አስባለሁ። ይሄ ነገር እኔም አልነካሁትም ብዙ አንድ ቀን መጻፊ አይቀርም ስለዚህ ጉዳይ ብቻ እና ያ ነው የሆነው። በዛ መካከል ነው እንግዲህ ኢትዮጵያ በነገራችን ላይ ሞንሮቪያ ቡድን ውስጥ ነበረች። መሪም አልነበረችም፣ ከኋላ ሆና ትመለከታለች ውስጥ ሆና በዛ ሰዓት እንደተመሰረተ። አሁን መኮንን እዚህ መጽሐፍ ውስጥ የለም፣ ግን ይህን መጽሐፍ በመጽፍበት ጊዜ አፍሪካን ለመረዳት ብዙ አንብበሃል፣ ዘመኑን ተመልክተሃል ብዬ አምናለሁና አንዳንዶች ምን ሲሉ ሰማለው፣ ከማንዴላ ይልቅ ሙጋቤ ጀግና ነው፣ እንደውም ለማንዴላ የምንሰጠው ቦታ በዛ፣ ማንዴላን ትልቅ ያደረጉት ራሳቸው እንግሊዞች ናቸው፣ ሙጋቤ ግን የተሻለ አድርጓል ይላሉ። የለም ማንዴላ ነው እንጂ ትልቅ 27 ዓመት ከመታሰር ውጭ ምን ያምጣላችሁ ይላሉ። እነዚህ ደግሞ ሙጋቤ ነው እንጂ እንግሊዞችን ውጡ ብሎ እንዲያርጎ ይላሉ። ለመኮንን ከተማ ይፍሩስ ከሁለቱ አንዱን ጀግና ይምረጥ ቢባል ማንን ይመርጣል? እኔ አንድ አልመርጥም፣ ሁለቱን እመርጣለሁ። ነው ለምን? ምክንያት አለ። እንደው ትንሽ ምትል እኔ መቼም እንደኔ አካሄድ በተለይ አሁን ደቡብ አፍሪካ ውስጥ ባለው ሁኔታ እንደ ሙጋቤ ቢካሄድ ደስ ይለኛል።
ለምን አሁን ነጮቹ እኔ ሄጃለሁ ሳውት አፍሪካ የሄዳችሁ ትኖራላችሁ ስታየው ጥቁሮቹ ያሉበት ቦታ አሁንም እዛው ነው። ነጮቹ ናቸው ህይወታቸውን የሚኖሩት፣ ጥቁሮቹ ሰራተኞች ናቸው። እነዛን ሰርቪስ ማድረግ ነው። እና ኢኮኖሚ ምን ይባላል? አይ የሳውት አፍሪካ እኮ ኢኮኖሚ ይወድቃል። እኔ የማልሳተፍበት ኢኮኖሚ ምን ይሰራልኛል? ለምን ተመልሶ እንደገና ይሰራል እንጂ አሁን ደቡብ አፍሪካ ኢኮኖሚ ይወድቃል ይባላል። የማን ኢኮኖሚ የሚወድቀው? የጥቁሮች አይደለም እኮ ይሄ የነጮቹ ኢኮኖሚ ይወድቃል፣ እንደገና ተመልሶ ይሰራል ካልከኝ ነው ብለው እንደዛ። ግን ኔልሰን ማንዴላም ለእኔ ትልቅ ናቸው። ለምን እሳቸው ያንን ባያደርጉ ኖሮ ጦርነት ይካሄድ ነበር በነጮችና በጥቁሮችና በመጥፎ ሁኔታ ላይ ይደርሱ ነበር። ብዙም ሰው ያልቃል፣ የሚሆነውንም አናቅም። ያንን ነው እሳቸው እንዳይሆን ያደረጉት። ያንን በሰላም እንዲያልፍ አድርገዋል። እሳቸው 5 ዓመት ብቻ ነው ያሉት። እንግዲህ እዛ ላይ 5 ዓመት ውስጥ በጣም ብዙ መጠየቅ ነው ስለሳቸው። ከሳቸው ይሄን ሁሉ ማስተካከል አይችሉም። የቻሉትን አድርገዋል። ከዛ ግን የቀጠሉት ጥፋተኛ ናቸው። እነ ምቤኪ እነ ሌሎቹ ጥፋተኛ ናቸው። ያንን ማስተካከል ይችሉ ነበር፣ ግን አላስተካከሉት። አሁን ያለንበት ጉዳይ ሳውት አፍሪካ እሱ ነው፣ ደቡብ አፍሪካ እና መልስ ይሄ ነው ለማለት ነው። አይ ጥሩ ነው። እንደዚሁ ሀሳብ ላይ እንጫወት ብዬ ነው። አሁን ያኔ ቀዳማዊ ኃይለ ሥላሴ፣ አቶ ከተማ ይፍሩ፣ ጠቅላይ ሚኒስትር አክሊሉ ሀብተወልድ፣ ሌሎችም በዚህ ሂደት ላይ ሲሰሩ ከባዱ ነገር የተጣሉ አገራትን ማስታረቅ፣ እንደገናም እነሱ ራሳቸው ከተጣሏቸው አገራት ጋር ሰላማዊ የሆነ ግንኙነት መፍጠር መሞከር ነው። ያኔ ከፍተኛ የሆነ ደም መፋሰስ በነበረበት ጊዜ ደቡብ ሱዳን ብጥብጥ ነበረ፣ ዋይታ ልቅሶ ነበረ። እንዲረግብ አረጉት እነዚህ ሰዎች የኛዎቹ ኢትዮጵያውያን። ኢትዮጵያ ራሱ ከሶማሊያ ጋር ጦርነት ነበራት። ያለምንም የውጮቹ ጣልቃ ገብነት ብለው ሰላም አመጡ። የኔ ጥያቄ ቅርም ግርም የሚለኝ እነዚህ ሀገሮች አሁንም ጦርነት ላይ ናቸው። አሁንም ነገ ሊመጡ ይችላሉ ተብሎ ይጠበቃል እና በጦርነት ጊዜ በጦርነት ዘለቄታዊ የሆነ እርቅ እንደሌለ እንዲሰማኝ ያደርጋሉ። ምን ሁሉ ይሆናል? ወይ እረፍት መውሰድ ነው ያለው፣ ትንሽ እረፍት መውሰድ፣ ወይ ደግሞ ፕሮግራም። አሁን ይህን ፕሮግራም የተከታተልን ስንከታተል መሀል ላይ እንደ መሸጋገሪያ የምናሰማው ሙዚቃ አለ። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን እንደሚሉት ሚዲያ ሰዎች፣ ወይም ይህንን ማስታወቂያ ሰምተን እንመለስ እንደሚሉት እነዛ ሀገራት ፋታ ወስደው ነው የሚመጡት። ልክ ሶማሊያ ያንተ አባት አስታርቀው ስንት ካደረጉ በኋላ እስር ቤት ሲገቡ ደግሞ አሁንም የሚሰሙት የነበረው ዚያድ ባሬ ተብሎ ጦርነት ነው። የመታረቃችን መንገድ ነው ስህተቱ። እኔ መቼም ምክንያቱ ልዩ ነው የዛሬና ያኔው። ያኔ ኡጋዴን የኔ ናት የሚል ይሄ ትልቁ ሶማሊያ የሚብል አስተሳሰብ ነበራቸው። ከኬንያም ከኢትዮጵያም ጅቡቲን ወስደው ትልቅ ሀገር የመስራት ሀሳብ ነበራቸው እና ያ ህልም መቼም ነበረ። ምንም ቢታረቁም እሱ እስር ቤት ሲገባ በቃ እድል አገኙ። እድሉ ምንድን ነው? ኢትዮጵያ ከአሜሪካኖቹ ዞረችና ወደ ሶማሊያ ገባች። እነሱ ደግሞ የአሜሪካን ድጋፍ አገኙ። የአሜሪካን ድጋፍ ማግኘት ትልቅ ነገር ነው በነገራችን ላይ በዛ ሰዓት እና ጦርነት ተገባ። ያው እናውቃለን እስከ ድረስ እንደገቡ ሶማሊያ እናውቃለን ያኔ። እና እኔ ምን አይነት አድርገን እንደው ዘለቄታዊ የሰላም ማምጣት እንደምንችል እኔ እንዴት አድርጎት ለምን ልዩ ነው። ዛሬ ደግሞ አለ እና ሁሌ አለ እንደዚህ አይነት ነገሮችና እንዴ እረፍት ነው እንዳልከው የሆነ እረፍት ያስፈልገናል አንድ ቦታ ላይ እና ግን ሰላም በቃ ዘለቄታዊ ሰላም ከጎረቤቶቻችን ጋር ያስፈልገናል። ለምን አሁን ለምሳሌ ሱዳንን አንስተሃል። ሱዳን እኛ ጋር ትንሽ ያኮረፉ ሰዎች ሲኖሩ ሱዳን ናት የምትረዳው። አረቦቹ ይረዳሉ ምን ይላሉ እና በዛ ሰዓት ያ ነበረ። እንደዛ እያደረጉን ነው እኛ ስናስታርቅ የነበረው የነሱን ሰዎች እና ጎረቤት መቼ ነው እውነት ጎረቤት የሚሆነው እላለሁ። እዚህ በተለይ ቀጠና ውስጥ መቼ ነው የምንሆነው እያልኩኝ ነው እኔና ልክ እንዳንተ ነው የሚገርመኛል። ያው አንድ ጽሁፍ ላይ አንዱ ምን ብሎ ጻፈ፣ እኛ አይደለን የምንወስነው መሪዎቻችን እንዴት ያስባሉ ነው ጥያቄው።
በመሪዎቹ አእምሮ ውስጥ ነው አብዛኛው ነገር የሚያልቀው። እነሱ ከተስማሙ እነሱ ካሰቡበት ለሰላሙም ለምኑ ቅርብ ይሆናል ተብሎ ይታመናል። እኔ ወደ ታዳሚው ከመሄዴ በፊት ቀዳማዊ አፄ ኃይለ ሥላሴ የነበራቸው በውጭውም በምዕራቡም በምስራቁም በየትኛውም ሀገር የነበራቸው ተቀባይነት የገዘፈ ነበር። በጣም ይታወቃል፣ ይደመጣሉ እና የአፍሪካ ህብረት ሲመሰረት እሳቸው ጥሪ ሲያደርጉ አንመጣም ብለው ያመነቱ ሰዎች ሁሉ ነበሩ። ለምሳሌ የቱኒዚያው ፕሬዚዳንት ሀቢብ ቡርጊባ በኋላ ግን መጣ። አዎ ይሄ እንግዲህ እኛ አይገባንም። ለምን ፕሮፓጋንዳ ብዙ በተለይ በደርግ ጊዜ ነበረ ስለ አፄ ኃይለ ሥላሴና ታሪኩ እንዳናቅ እሳቸውን አድርጎናል። ግን በዛ ሰዓት እሳቸው እዛ ላይ ነበሩ። እውነት ለመናገር ነው አሁን የአፍሪካ አንድነት ድርጅት ምንም አባቴ ቢሰራ ምንም ቢል እሳቸው ከኋላው ስለነበሩ ራሱ ትልቅ አሴት ናቸው እሳቸው። እንዲያውም ጥሩ ምሳሌ እሱ ነው። የቱኒዚያው ሀቢብ ቡርጊባ ይባሉ በዛ ጊዜ የነበሩት መሪና ሄደ። ሁሉንም መሪዎች ነው ያናገረው። በየሀገሩ እየሄደ ነው የዞረው እና እንዲመጡ አዲስ አበባ እና እኔ አልመጣም አሉ። አልመጣም አንደኛ የት ብለን ነው እኛ ማንተዋወቅ ሀገሮች ስለ አንድነት የምናወራው ምናምን ሲሉ እሱ ያውቃል ለጃንሆይ ያላቸውን አክብሮት ስለሚያውቅ ቶሎ አለና አይ በጣም ነው የሚያዝኑት ካልመጡ ሲል ደነገጡ። ለምን እኔ ያውቁኛል አይነት ነገር ነው። አፄ ኃይለ ሥላሴ በዛ ሰዓት እዛ ላይ ነበሩ እና ሲሉ ደነገጡ። አይ እንዴ በጣም እንዲያውም እርስዎ ባይመጡ በጣም ነው የሚያዝኑት፣ እንዲያውም ላይሳካ ይችላል ሲሏቸው እዛ በደቂቃው ነው መቀመጣሉ። የዛን ያህል የነበረው አክብሮት ለሳቸው እና ቪዲዮዎችንም አይታችኋል። ጀሜይካ ሲሄዱ አሜሪካ ሲመጡ የዛን ያህል ነው የሳቸው። እኔ ከሊግ ኦፍ ኔሽንስ በኋላ በተለይ ገነም በጣም እና አገራት መሪዎች በጣም ያከብሯቸው ነበር። እነዚህ እንዲያውም ተራማጅ የተባሉት እነ ኳሜ ንክሩማ ሁሉ በጣም ያከብሯቸው ነበር። በጣም በትክክል ግርማዊነታቸው የሚለው ቃል አለ። በጣም እናየዋለን። አንዳንድ ጊዜ የማይስማሙ ሀገራት ራሱ አንድ ቦታ እንዲገኙ ማድረግም ከባድ ነው አይደል? በርዕዮተ ዓለም፣ በሰላም፣ በጉርብትና የማይስማሙ እሱን መጽሐፍ አንተ እጅ ላይ ሳየው ወዲያው ነው የሳበኝ። ልብ ብላችሁ ይዩት፣ በኋላም ጠጋ ብላችሁ ይዩት። የጃንሆይ ወይም የቀዳማዊ ኃይለ ሥላሴ አቀማመጥ ብዙ ጊዜ እኛ እዚህ አዲስ አበባ ውስጥ ያደግን ሰዎች ከምናስበው ጋራ እንዲህ አይነት አቀማመጥ አላቸው ብዬ አልገመትኩም። ብዙ ጊዜ ሰብሰብ ብለው ራሳቸውን ጠብቀው የመናገር እንትናቸው ፎቶግራፍ ላይ እንደዚህ እንዴት ነው ወደ ኋላ እንዲህ ለጠጥ ብለው ኩራት ልበለው ወይም ደግሞ ልበ ሙሉነት ያው ንጉስ ናቸው፣ ምንም ችግር የለም። ከዛ ደግሞ ያገላለጽ የእጃቸው ጀስተር እንደ ቲያትር ነው የሚመስለው የተጠና እና ይሄን አይነት አቀማመጥ ልብ ብላችሁ ይዩት። በኋላም ጠጋ ብላችሁና የከንፈር የንግግራቸው እንትን ድምፁ ሳይሰማ የሚሰማ አይነት ነው እና ያ የሚነገርለት ሰው ማን እንደሆነ አላቅም፣ ምን አይነት ጥያቄ ተጠይቆ እንደሆነ አላቅም፣ ግን ይጋብዛል። የጠየከኝ ጥያቄ ይሄ የሚል አመሰግናለሁ። ስለ ኤርትራ ጉዳይ በተመለከተ እስር ቤት ሆኖ ይናደር ነበር ብለኛል። በደርግ ጊዜ በነበረው ጦርነት ስለ ኤርትራ ጉዳይ እንዲህ ቢደረግ ጥሩ ነበር የሚል ንዴትና ቁጭት ነበረው ስፍራ ስላልተሰጠው። የአቶ አሰፋ ጫቦን መጽሐፍ ስንመለከት እየተወሰዱ ምክረ ሀሳብ ይጠየቁ ነበረ። እንደዛ ምክረ ሀሳብ የመጠየቅ እድሉን አላገኙም ወይ? አንደኛው ጥያቄ ነው። ሁለተኛ ስለ ጋብቻ የተነሳው እንትን ላይ ነውና ንጉሱ እንግዲህ ከዝቅተኛ ስፍራ አንስተዋቸው ነው ለክብር ያበቋቸው ያስተማሯቸው። ይሄንን አዲስ ነገር አይደለም ለንጉሱ። እነ መኮንን ሀብተወልድ ሌሎችም እነ ብርሃኑ ድንቄ እነዚህም ከትቢያ አንስተው ትልቅ ደረጃ ያደረሷቸው ናቸው።
የሰዎቹም ጥረትና ብርታት እንደተጠበቀ ሆኖ ማለት ነው። ጋሽ ከተማም እንደዛው ብርቱ ማንነት ስላላቸው ነው ለዚህ የበቁት እና ከሾሟቸው በኋላ ነው የአባታቸውን ዘመድ ያጋቧቸው ወይስ አስቀድሞ ነው? እሱን ጥያቄ እንድትመልስልኝ ነው። ሶስተኛው ጥያቄ ብርሃኑ ድንቄ በተለያዩ ሚኒስቴር መስሪያ ቤቶች እየገቡ ብዙዎችን በሙስና የተያዙ ሰዎችን ቻሌንጅ እያደረጓቸው ኢቨን በትልቅ ደረጃ ያሉ ባለስልጣናትን በተለይ ቴሌ ቦርድ ኃላፊ በነበሩበት ሰዓት ስልካቸው እንዲቆረጥ እንኳን ያደረጉበት ሁኔታ ነበር እና ጋሽ ከተማስ ለዚህን ያህል ጊዜ ሲሄዱ መጨረሻ ላይ አምባሳደር አድርገው ልከዋቸው ነበር ብርሃኑ ድንቄን እና ከመገልበጡ 10 ዓመት የንጉሱ ዙፋን ከመገልበጡ 10 ዓመት በፊት ደብዳቤ ጽፈውላቸው ነው የአምባሳደርነትን ቦታ የለቀቁ። ለምን በአፍሪካ በኢትዮጵያ ዙሪያ ያሉ ሀገሮች ምን ያህል አብዮት እየተካሄዱባቸው እንደነበር ስላወቁ ንጉሱ ይህንን መቀመጫ ካለቀቁ የሚገጥሙት ነገር ይሄ ነው የሚለውን ነገር አሳስበዋቸው ነበር። ጋሽ ከተማስ ካላቸው ቀረቤታ አንጻር ለንጉሱ ይህንን ምክር አልሰጡም ወይ? ከብርሃኑ ድንቄ ይልቅ እንዲያውም ጋሽ ከተማ የተለየ እንትን ነበራቸው በአፍሪካ ዙሪያ የመዞርና ዝም ብለው እያዩ ሞታቸውን ትንሽ ከወዳጅነት አንጻር አይከብድም ወይ ለማለት ነው። አመሰግናለሁ። እንግዲህ ምርመራ አለ፣ እየወስዷቸውና የሚጠይቋቸው ነገር አለ። ምክር ይሁን አይሁን አላቅም። እዚህ ማስታወሻ ላይ የእስር ቤት ማስታወሻ አለው። 4-5 መጽሐፎች አሉኝ ቤት ውስጥ እና የገባበትን ያወጣበትን ከእስር ቤት ውስጥ የደርግ ጽሕፈት ቤት ይወሰድና ይጠየቃል። ስለ ኤርትራ ጉዳይ ይጠይቁት አይጠይቁት አላቅም፣ ግን ሀሳቡን እንደሚናገር አውቃለሁ። እነሱ እንግዲህ ቀበሉ አይቀበሉ ደግሞ ያው የተቀበሉ እንዳልተቀበሉ እናውቃለን። እሱን አውቃለሁ። ሁለተኛው ከእናቴ ጋር ሲጋቡ ጽሕፈት ሚኒስትር ያኔ ትልቅ ቦታ ነው ጽሕፈት ሚኒስትርና ምክትል ሚኒስትርና የእሳቸው ልዩ ጸሐፊ ነበር። ሶስት ኦልሬዲ እዛ ላይ ነበረ እና እንዲያውም ቤተሰቦቿ ትንሽ ችግር ነበር። ያው ጊዜው ነው፣ ምንም ማድረግ አይቻልም። ጀነራል መርድ መንገሻ የሚባሉ አሉ፣ የእናቴ ዘመድ ናቸው። የእሱ ደግሞ ጥሩ ወዳጅ ሆኑ። መጨረሻ ላይ መከላከያ ሚኒስትር ነበሩ እሳቸው። ሞቱና ከዛ በኋላ ጀነራል ከበደ ገብሬ ናቸው የሆኑት። ጀነራል መርድ መንገሻ ናቸው እንዲጋቡም ያደረጉት እሳቸው ናቸው። ከአያቴ ጋር ተነጋግረው ከአያቴ ዘመዶች ጋር ሁሉ ተናግረው እንጂ እሱ አድጓል በዛ ለማለት ነው። በእሷ ምክንያት አይደለም እችሙ እሱ ለማለት ነው። ሶስተኛው ደግሞ ጽፏል ደብዳቤ፣ እንዲያውም መጽሐፍ ውስጥ አለ ደብዳቤው ጽፏል። 3 ዓመት በፊት ልክ አሁን እንዳልከው አንተ ወንድሜ አፍሪካ ብዙ ይሄዳል። እነ ኳሜ ንክሩማ ትላንት ያገኛቸው ሰዎች ነገ የሉ። እንዲሁ በየቦታው ይሄ ለውጥ እየመጣ ነው አፍሪካ ውስጥ። በቃ የለውጥ ንፋስ በጣም እየመጣ ነው እና የእኛንም እያየው ነው። ወጣቶቹ እየተናገሩ ነው። የዩኒቨርሲቲ ቦርድ ውስጥ ነበር እሱ እና ይነጋገራል ከተማሪዎቹ ጋር ይናገራል። ተማሪዎች ያኔ ደግሞ ቦርድ ነበር፣ ተማሪና ባለስልጣኖች ይናገሩ ነበር። እንዲያውም አቶ ይልማ ደሬሳ መሰሉኝ የቦርዱ ቼርማን ያኔ የአዲስ አበባ ዩኒቨርሲቲ እና እንዲህ አይነት ንግግሮች ነበሩ። ያ ቃል እየመጣ ነው። ደብዳቤ ጻፈላቸው። እንዲያውም የጻፈላቸው ደብዳቤ መልቀቅ አለቦት ነው ያላቸው። 2 ምርጫ ነው የሚሆነው የእርሶ ነገር አላቸው። አንደኛው ወይ እንደ አታቱርክ በጊዜው ሰው ለቆ ሰርቶ አታቱርክ ይሙት ይላል የተርኪ ሕዝብ። ስታሊን ደግሞ ይኸው ዛሬ መቃብሩም የለም፣ መቃብሩ የት ጋር እንዳለም አይታወቅም። ሰው በህይወት እያለ ሆስፒታል ስም ማሰየም ምናምን አይደለም፣ ሰው ከሞት ወዲያ ነው ስሙ ሲነሳ ጥሩ ብሎ አላቸው። እሳቸው ፍልሰታ ጾም ላይ ነበሩ። አቋርጠው መጡ። ከውጭ ጉዳይ ንግድም እና ቱሪዝም ሚኒስትር የገባው ያኔ ነው። አዎ አንዳንዶች ይታሰሩ ሁሉ ብለው ነበር። ግን ደግነቱ ጸሐፊ ትእዛዝ አክሊሉ ሀብተወልድ ስለነበሩ የእነሱ ምክር በጀ እና ያኔ ምንድን የሚባለው ንግድ ኢንዱስትሪ እና ቱሪዝም ሚኒስትር የዛ ኃላፊ የሆነ 3 ዓመት ውስጥ ያ ለውጥ መጣ። ልክ እንዳለው ነው እንዲያውም የሆነው።
እና አድርጓል ማለት ነው። እሺ በጣም ጥሩ ነገር ነው ያነሳው። እንዳጋጣሚ ወንበር የሚል የዓለማየሁ ኃይሌ መታሰቢያ ድርጅት የሚል አንድ ስለ ሕግ የሚወጣበት መጽሔት ላይ ከቆዩ ሰነዶች የሚለው አምድ ላይ በ1963 ዓመተ ምህረት አቶ ከተማ ይፍሩ የጻፉትን ማስታወሻ ይዞ ነበር። እዚህ መጽሐፍ ላይም አለ እና በጣም ነው የሚገርመኝ። አንድ ዘመኑን አስቡት። እሳቸውን መንካት፣ እሳቸውን መገዳደር፣ መጠየቅ ከባድ ነው እና አሁን ግን የተነሳው ነገር ለምንጊዜውም የሚሆን ሀቅ ስላለበት 2 አንቀጽ ቀንጭቤ ባነብ ደስ ይለኛል። አንድ መሪ በስልጣን ባለበት ጊዜ መከበሩ፣ መወደዱና መፈራቱ በመላው ዓለም የታወቀ ነው። በታሪክ ውስጥ ያለፉትን ታላላቅ መሪዎች የህይወት ታሪክ ብንመረምር ይህ እውነት መሆኑን በቀላሉ ልንረዳው እንችላለን። የአንድ መሪ ዘላቂ ትልቅነት ግን የሚታወቀው በህይወቱ ሳለ ሳይሆን ከሞተ በኋላ ተከታታይ ትውልድ ስለሱ በጎ ሲያስብና ትልቅነቱንም ባለውለታ መሆኑን ሲያወሳና ለሚቀጥለው ትውልድ ሲያስተላልፍ ነው። እነ ስታሊን በህይወታቸው ዘመን እጅግ የተፈሩና የተከበሩ እንደ አምላክም የታዩ ሰዎች ነበሩ። አስከሬኑም ከታላቁ ሌኒን ጎን እንዲያርፍ ተደርጎም ነበር። ከጊዜ በኋላ ግን አስከሬኑ እንኳን እረፍት እንዳያገኝ ካለበት ከሌኒን ጎን ተነስቶ ተዋርዶ ሌላ ዝቅተኛ ስፍራ እንዲቀበር ተደርጎ ያመልከው የነበረው የሞስኮ ህዝብ የመጨረሻ ጥላቻ እንዲያድርበት ተደረገ። ይህ የሚያሳየው ስታሊን በህይወቱ ሳለ ያን ያህል ይከበር የነበረው በውድ ሳይሆን ህዝብ ተገዶ ያደረገው መሆኑን ነው። በሌላ በኩል ደግሞ ከማል አታቱርክ ለአገሩ የዋለው ውለታ በህይወቱ ዘመን ብቻ ሳይሆን ከሞተም በኋላ የቱርክ ህዝብ እጅግ የከበደው ስለነበር እስከዛሬ የአታቱርክ ስም በእያንዳንዱ ቱርክ ዘንድ የተቀደሰና የተመሰገነ ሆኖ ይኖራል። ራሱ አታቱርክ ማለት የቱርክ አባት ማለት ነው። ከዚህም አልፎ ብዙ ቱርኮች ምን ያህል አታቱርክን ይወዱት እንደነበር የሚያሳየው ሲምሉ አታቱርክ አንተ ተነሳና እኔ ልሙትልህ ይላሉ ይባላል። ይህ ነው ትልቅነት ማለት፣ ከሞቱ በኋላ መመስገን፣ መታሰብ፣ በህይወት ሳሉ በየቦታው ሐውልት ማስቀረጽ፣ መንገድና የትምህርት ቤት እንደዚሁም ሆስፒታል በስም ማስጠራት ከንቱ ነው። የስታሊን ታሪክ ለዚህ መልካም ምሳሌ ነው። በሞተ በ2 ዓመቱ ስሙ እንዳልነበረና በሱ ስም የተጠራ ሁሉ እንዲፋቅ ተደረገ። እርግጥ ነው ስታሊን በዘመኑ ለሞስኮ ህዝብ ብዙ ውለታ ውሏል። ግን ብዙ ጊዜ በሞስኮቭ ህዝብ ላይ የነበረው ጭቆና እሱ ከዋለው ውለታ ጋር ሲመዛዘን ጭቆናው ስላመዘነ ወራሾቹ እነ ክሩሽብ ስሙን ሲበክሉት ለሱ ጠበቃ ሆነው የተነሱ ብዙ ሞስኮቫውያን አልነበሩም። ከዚህ በላይ የተመለከተውን የጠቀስኩት ለእኛም ትምህርት እንዲሆነን በማሰብ ነው አሉ። ይህን ባሉ በ3ኛው ዓመት የሆነውን ታውቁታላችሁ። ትንቢትም ነው ሀቅም ነው። እኔ ይህንን ሰነድ ወደው የነበረው መኮንን በቃ ጀግንነት ማለት መሪ በስልጣን በነበረበት ዘመን ልክ አይደለም ብለን የምናምንበትን ነገር መናገር ነው። ያለፈውን መውቀስማ የመጨረሻ ቀላል ነገር አይደል እንዴ? የነበረውን መተቸት መውቀስ ማለት እንዲያሻሽል እድል መስጠትም ጭምር ነው። በትክክል ሀገር መውደድ ማለትም ይሄ ነው እንጂ ካለፈ በኋላ እንዲህ ተደረገ እንዲሆነ ይሄ መሆን አልነበረበትም ማለት ብቻውን በቂ አይደለም። ዛሬ እኔ በግሌ ቀኗን በታላቅ ክብር የማይበት እድል ገጥሞኛል። ያው 7ኛ ቀን ናት። እንደገና የወሩ 13ኛ ቀን ነው። ሐዋርያው ጳውሎስ በመልእክቱ ያስቀመጠልን አንድ ትልቅ ኃይለ ቃል አለ። አንዳንዶች ያው የሚያስተላልፈው ሃይማኖታዊ አስተምህሮ ብቻ መስሎ የሚታያቸው አሉ። ግን የሃይማኖት አስተማሪዎችን ብቻ ሳይሆን በሰውነታቸው በመልካም አርአያነታቸው
ሰው የሆኑ ሰዎችን ጭምር የሚያስተምርበት ነው። ጥቅሱ የሚለው የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የአኗኗራቸውን ዘየም እየተመለከታችሁ በእምነታቸው ምሰሏቸው። ይህንን ጥቅስ ማነሳው ይህን ትልቅ አስተማሪ የሆነ የጥበብ ማዕድ በዶክተር እንዳለ ጌታ የሚመራውን በዛጎል መጽሐፍት የሚካሄደውን መልካም ነገር ለመግለጽ ፈልጌ ነው። ዋኖቻችንን ማሰብ በጣም ትልቁ ሰው የመሆን እንደ ሰው የማሰብ ትልቁ ጸጋ ነው። በዘመናችን የገጠመን ፈተና ያለፉትን ዋኖቻችንን የመጥላት አባዜ፣ ታሪካቸውን የማጠልሸት ችግር በጣም ጎልቶ የሚታይበት ዘመን ላይ ነው ያለን እና ይሄ ፕሮግራም በጣም በርቀት ያው በቻሉት መጠን የመጀመሪያውን ፕሮግራም የትኛው እንደተከታተሉ ባላቅም አገር ውስጥም ሆኜ ውጭ ወጣ ብዬ ያለው አያልፈኝም። ብዙ ዋኖቻችንን ያስተዋወቀ መድረክ ነው። በጣም አስተማሪ ነው። የምናቃቸውንም የማናቃቸውንም ታላላቆቻችንን አስተዋውቆናል። አሁንም እያስተዋወቀን ነው እና በእውነት ይህን መድረክ በጣም በጣም ከልብ አመሰግናለሁ። ከዚህ በፊት በርቀት ሁኜ ማዕዱን አይ ነበር። ያው እንግዲህ እሳሳ ነበረ። ዛሬ ደግሞ እግዚአብሔር ፈቅዶ በማዕዱ እንድሳተፍ አድርጎኛል። በተለያዩ አጋጣሚዎች በተለያዩ ሚዲያዎች አቀንቃኝነታቸውን ለአፍሪካ አንድነት ድርጅት መመስረት የነበራቸውን አስተዋጽኦ ሁሉ ሰምቼዋለሁ፣ አውቀዋለሁ እና በዚህ ላይ አንዳንድ እንዲሁ የማነሳቸው ጥያቄዎች በእኛ ሀገር ወደ ሀገር ቤት ስትሄዱ አንዳንድ ጀግና ሰው ይሞታል እና በቀደመው ደግሞ ታሪካችን ጀግናው ወይ በአርበኝነቱ ባለው ችሎታ ያው ዝቅተኛው ማዕረግ የነበረን ብላታ ወይም በላምበራስ ነው። ከፍ ስንል ልዑል ራስ ቢትወደድ ነበር አይደለም እና በእነዚህ ውስጥ አንድ ማዕረግ ሊኖረው ግድ ይል ነበር። አንዳንዶቹ ሳይታደሉት ይቀሩና እዚያ ሞተውም ታሪካቸው ሲለቀስም ሲፈከርም አቶ ሲባል አንዳንዱ ይነሳና ስም ያነሰው ጀግና እገሌ እገሌ ይልና ይፈክራል። ስም ያነሰው ጀግና ወይ ቀኛዝማች ግራዝማች አልተባለም ለማለት ነው። እና እኔ ያው እንደ ጥያቄ የማነሳው ለግርማዊነታቸው ለቀዳማዊ አፄ ኃይለ ሥላሴ ያው ቅርብ ቤተሰብ እንደሆኑ ቅድም አቶ መኮንን ነግረውናል። እነዚህ ሰዎች ስም አላነሳቸውም ብዬ መጠየቅ ፈለግኩኝ። መጽሐፉን ልክ እንዳስመረቅኩኝ እዚህ የአማርኛ መጽሐፉን የዛሬ ዓመት ከግማሽ እንደዚህ ነው እና ብዙ ከጋዜጠኞች ጋር ኢንተርቪው ነበረኝ። ተመስገን በጣም ብዙ ነበረ እና በኋላ እንደው አቶ ማለት ራሳቸው ከበዳቸው። እነሱ ራሳቸው ታይትል ሰጡት፣ አምባሳደር ይሉታል እና አምባሳደር አልነበረም አቶ ከተማ ይላሉ። የእርሱ አሁን ያሉትን ለማለት እንደው ምን ያህል ሰው እንደሚሰማ አቶ ለማለት ይከብዳል አይደል? ይህን ሁሉ ስራ ለሰራ ሰው በተለይ በዘመዱ ነው ምለው እና እሱ ብቻ አልነበረም። እኔ የወሰኑ ይመስለኛል አፄ ኃይለ ሥላሴ። ለምን መንግስታቸው ለሁለት ተከፍሎ ነበር። አሪስቶክራቱ አለ፣ በዚህ በኩል ደግሞ እና አቶ ከተማ ይፍሩ ጸሐፊ ትእዛዝ አክሊሉ የሚመሩት ካቢኔ አለ እና ይመስለኛል በቃ በዛው እንተዋቸው ይመስለኛል እኔ እንደመሰለኝ ከሆነ። ለምን አሁን አቶ ከተማን ደጃዝማች ካሉት እዚህ ውስጥ ሊገባ ነው። ማይፈልጉ ሰዎች አሉ በነገራችን ላይ በዛ ሰዓት። እንዲያውም እና አቶ ከተማ ስልጣን ላይ እንዳይቀመጡ የሚፈልጉ ሰዎች ነበሩ። እንኳን ያ ደጃዝማችና ራስ ሊባሉ ቀርቶ ማለት ነው። እና ይመስለኛል ለሳቸው በቃ በዛው በአቶ እና በእንትኑ ትተዋቸው ያው ሚኒስትሮች ናቸው፣ እነሱም ወጣቶች ናቸው፣ የተማሩም ስለሆኑ ግድ አልነበራቸውም እውነት ለመናገር። እንዲሁም የሚፈልጉትም አይመስለኝም እኔ እነሱ። ለምን
ከትምህርታቸውና ከስራቸው ላይ የሚወስድባቸውም ይመስለኛል። ያ እነሱ ጥረው ግረው የመጡ ሰዎች ስለሆኑ በዛ ነው መቀጠል የፈለጉት ይመስለኛል። እነሱ እነዚህም በዚህም ወገን ደግሞ እንዲሰጣቸውም የሚፈልጉ አልነበሩም በዛ ሰዓት ብዬ አምናለሁ። ለምን እሱ የገባበትን ትግል ስለማውቀው ነው። ስራ ላይ ስራ ብቻ አልነበረም፣ ብዙ የሚታገለው ነገር ስለነበረ እኔም ማውቀው እና ለዚህ ነው ይሄ የማዕረግ ጉዳይ ሊቀ ኅሩያን ያነሱት። ሐዲስ ዓለማየሁ ተጠይቀው ነበረ። እርስዎ ብዙ ስራ ሰርተዋል። በቀዳማዊ አፄ ኃይለ ሥላሴ ዘመን ስለ አርበኝነት ቢነገር ስሙ አለ፣ ስለ ሀገር አገልግሎት ቢነገር ስሙ አለ፣ በስነ ጽሁፍም በአስተዳደር ስራም የከበረ ስም አለዎት። ግን አቶ ኖት አቶ እና ለምንድን ነው ተባሉ። መጽሔት ላይ ነው ያነበብኩት እና ጥያቄው ቅር ያሰኛቸው ይመስላል። እኔ ማን ስለሆንኩ አሉ፣ ምን ስለሰራው እነገሌ ነገሌ 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 ማዕረግ ቢሰጣቸው ይገባቸዋል። ከነሱ አንጻር ሲታይ እኔ ምንም አላረኩም አሉ። ሁለተኛ ደግሞ በዘመኑ አንተ ባለ ማዕረግ ልትሆን አሉ። እቺ በጣም ወሳኝ ነጥብ ናት። አንተ ራስህ ይገባኛል ብለህ መጠየቅ አለብህ፣ ወይም ይገባዋል ብሎ የሚጠይቅልህ ሌላ አካል ሊኖር ይገባል። ይህ ለሳቸውም ይሰራል ብዬ ገምታለሁ። ወይ ይህን አድርጌ ይህን አድርጌ ይህን አድርጌ እስከ መቼ አቶ ብሎ መጠየቅ አለበት ግለሰቡ፣ ሲቪ ማስገባት ማለት ነው። ወይ ደግሞ ሰው ገሌን የሚያህል ሰው ብሎ መናገር አለበት። ከዚህ ጋር ይገናኛል። በመጽሐፉ ምረቃ ላይ ሀያት ሪጀንሲ ተገኝቼ ነበረ። በጣም የደመቀ ፕሪስቲጂየስ የሆነ ምረቃ ነበር። አይ ኔቨር ሲን እንደዚህ አይነት እንትን። ከመካከላችን አንዱ ምን ይላል፣ ጋሽ ከተማ እኮ ይመጣሉ ዛሬ አለ። ከዛ ሰው ግራ ተጋባው። እንዴ ጋሽ ከተማ እኮ ካለፉ ቆይተዋል ሲባል አይ ይመጣሉ አለ አንደኛው። የሚመጡት በመንፈስ ይመጣሉ፣ ምክንያቱም ከፍተኛ መንፈስ ያለው ፕሪስቴጅ የሆነ ግብዣ ነበር የተደረገውና አቶ መኮንንና ቤተሰቡ በጣም ነው የምናመሰግናችሁ። ከፍተኛ ጥሩ እንትን ያለው። ከሁሉም በላይ ይሄ መጽሐፍ ደጋግሜ ነው ያነበብኩት። እንደ ሪፈረንስ ቡክ 280 ገጽ ነው። የቱ ገጽ ላይ ምን እንዳለ ያውቃሉ። 121ኛው ገጽ ላይ ምን ይላል? አቶ መኮንን አቶ ከተማ የአፍሪካ አንድነት ድርጅት መቀመጫ አዲስ አበባ ላይ መሆን አለበት ብለው ሲናገሩ ንጉሱ አይሆንም አሉ። በፍጹም አይሆንም አሉ። ከዛ በኋላ ተዉት። ትንሽ ቆይተው ሲያጣሩ እውነትም ብዙ አገሮች እየተራኮቱ ነው ሊወስዱት ያንን የመቀመጫ ከተማና ትልቅ ትምህርት የተማርኩት በል እንግዲህ ከተማ መልሰህ እነኚሁን ሰዎች ሎቢ አድርግ ብለው ሲሰጣቸው ምንም ቅር አላላቸው። ምክንያቱም የሀገርን ትልቅነት ያለው ቦታ ላይ ለማስቀመጥ ያላቸውን ነው። እንደው አንዳንዴ ጋሽ ጥሩነህ ፊት ለፊት ያሉ አቶ ከተማ የሚመስሉኝ ከፊት ለፊት የአፍሪካ አንድነትን ባንዲራ ይዘው ቆመው ሌሎቹ መሪዎቹ እነ ጃንሆይን ጨምሮ ከኋላቸው ሆነው ከዛ በኋላ የአፍሪካ ሕዝብ ጠቅላላ ተሰልፎ ያለ ይመስለኛል እንዱ ሳስበውና እንደዚህ አይነት ሀገርን ማስቀደም እንዴት ያለ መልካም ነገር ነው ለማለት ነው። አመሰግናለሁ። ዶክተር እንዳለ ከበደንም ከልብ ስታፉንም አቶ መኮንን ከተማ ይፍሩንም እንኳን በሰላም መጡ። እኔ ትንሽ ከሀገራችን ውጪ ስለ ክቡር ፕሬዚዳንት ኔልሰን ማንዴላ የተነሳው ነገር ላይ አንድ ነገር ለማለት ፈልጌ ነው እና እርግጥ ነው ማንዴላ ትልቅ መሪ ናቸው። በእኛም ነው የሰለጠኑት እዚህ ኮልፌ። ግን አሁን እርስዎ ክቡርነቶ እንደገለጡ ሳይሆን ማንዴላ ወደ ስልጣኑ ሲመጡ ብዙ ፍትጊያ ነበር። ለምን ራሱን ከማህበረሰቡ የነጠለ ልክ እንደኛ ይሄ ሴሜቲክ ሴንቲሜንት አይነት የፕሬዚዳንት ጃኮብ ዙማ ከነጮቹ ጋር ጥቅሙን አስከብሮ የሚኖር ጥቁር ሆኖ ግን ጥቁርን የሚንቅ የነበረ ቡድን ነበር።
ምናልባት ይሄ ታሪክ አይነገርም። ማንዴላ የጃኮብ ዙማ ይሄ ሮያል ፋሚሊ የሚባለው ከነጭ ጋር የተጣበቀው እግር ላይ ወርቀው ነው። ብዙ ይሄ ታሪክ ብዙ ሰው ይወቀው አይወቀው አላቅም። ያንን አንድነት የጥቁርን አንድነት የመጡት በብዙ ልፋት ነው። እርግጥ ነው ብዙ ቢያስቡም አጋጣሚ ከሳቸው ጋር የተነጋገረ ሰው አግኝቻለሁ። ጥቁሩን ስራ አልባ ምንም አይነት ስራ ልምድ እንዳይኖረው አድርገዋል። ያንን መሬትም እርሶም እንዳሉት ቢቀሙ ኖሮ ሳውዝ አፍሪካ ላይ የሚገጥመው የኢኮኖሚ ክራይስ ከባድ ነበርና ይህንን ሁላ አገናዝበው ነው በአፍሪካ ኔልሰን ማንዴላን የሚወዳደር ሰው የለም። በክብር ዶክተር እንዳለ ጌታ ኮሎኔል ብርሃኑ ባዬን ተጠቅሰዋል። እሳቸው እኔ በእውነቱ መጽሐፉ በአንድ ውጭ ጉዳይ ሚኒስትር በነበረ ሰው በእንደዛ አይነት ደረጃ ይጻፋል ብዬ አላምንም። ለታሪክ ማጣቀሻም የሚበቃ መጽሐፍ አይደለም። እውነት ለመናገር ኮሎኔል ጎሹን ኢቭን አብዮት እስካሁን ብዙ ኢትዮጵያኖች አብዮት ምን እንደሆነ አልገባ። እኔ አሁን ዛሬም ደግሜ የምናገረው አብዮት በህግ ተመርቶ አይታወቅም። እኔ አሁን እዚህ ፊት ለፊት ካሜራ ፊት ለፊት ሆኜ የምናገረው 60 ሰዎቹ በአብዮት ጽንሰ ሀሳብ መገደላቸው ትክክል ነው ብዬ ነው የማምነው። ለምንድን ነው ይሄንን የምለው? ሰው መሞቱ ትክክል ነው እያልኩኝ ሳይሆን አብዮት በህግ አይመራም። ከዛ ውጪ ሊሆን የሚችል ነገር የለም። እና ኮሎኔል ብርሃኑ ባዬም ከሌና ድኛለው ኢቭን መሬት ከሌ ዘመድ ነው እንዳይቀማ እያሉ አቶ ዘገየ አስፋውንም በህይወት አሉ። በኮሎኔል መንግስቱ ኃይለማርያም አሳሳቢነት ነው። በእርግጥም በዛ 60ዎቹ ትውልድ ጋር የእርሶ አባት ግንኙነት ነበራቸው። ግን ምንድነው ወይን ከንጉሱም አልሆኑም ወይን ከተማሪዎቹም ጋር አልሆኑም የሚል ይተቻሉና ይሄስ በምን አይነት ሁኔታ ነው የሚገልጡት የሚለውን ነው። ክብረት ይስጥልኝ። አመሰግናለሁ። ያው የራሱ ሀሳብ አለው የገለጸው ዶክተር እንዳለጌታ እንደተናገረው የገለጸው የራሱ ሀሳብ አለው። ከተማሪዎች ጋር መሆን ተማሪዎች እኮ ፖለቲካል ፓርቲ የለም በዛ ሰዓት ከማጋን የሚኮኑ ብዙ ናቸው፣ አስተሳሰባቸው ብዙ ናቸው። ከመንግስት ጋር ደግሞ እንዳይኮን መንግስት ውስጥም ያለው ሰው ሀሳቡ ልዩ ነው። ከሱም የመጡ ሰዎች ሌላ ሀሳብ ነው ያላቸው እና በዛ ሰዓት የፖለቲካ ፓርቲ የሚባል ነገር የለም። ምን የለም ማድረግ የሚቻለው የራስን ሀሳብ ብቻ ማለት ለንጉሱ እንዳሳየው መስጠት ነው እንጂ ከማንም ጋር ወግኖ መሄድ በዛ ሰዓት ማን ያለው? አሁን ለምሳሌ ይባላል ጀነራል መርዕድ መንገሻ ጋር በጣም ቅርብ ነበር፣ ስለ ለውጥ ያወሩ ነበር በጣም። ጀነራል መርዕድ መንገሻ የጃንሆይ የራስ መኮንን የእህት የልጅ ልጅ ናቸው እና ቅርበታቸው እዛ ነው። ግን እሳቸው ለውጥ ይፈልጉ ነበር። እንደ አጋጣሚ ሆኖ እሳቸው ሞቱ። በዛ ሰዓት በጣም የምትቀርበውና ማታውቀው ሰው ከሆነ እንዳልከው አሁን ቅድም ስለላ ይደረግ ነበር አልክ። እንግዲህ እናቶ ከተማ ላይ ይኖር ይሆናል። አንዳንድ መጽሐፎች ላይ እንዳየሁት ከሆነ ስለሆኑ ሰዎች ላይ አሁን ለምሳሌ ጀነራል ከበደ ገብሬ ላይ ምናምን ይባላል። እንደዛ እንትና ናቸው እኚህ ጸሐፊው ማነበሩ ተክለ ጻዲቅ መኩሪያ የጻፉት መጽሐፍ አለ። እዛ ላይ ብዙ ነገር ይናገራሉ። እና እንዳልኩት ፖለቲካ ፓርቲ የለ ምን የለ የተደራጀ ነገር ስለሌለ ከማጋን የሚኮነው እሱ ነው። አይ ቲንክ ሲስተሙ አልነበረም እና የራስን ሀሳብ ትገልጻለህ፣ ለማሳመን ትሞክራለህ እንጂ መቼም አንድ ሚኒስትር ወጥቶ ከተማሪዎች ጋር ሊሰለፍ አይችልም። እና የቻለውን አድርጓል። ሌሎች እሱ ብቻ አይደለም ሌሎችም አድርጓል። ግን በቃ ደግሞ አንዳንዴ ዞር ብለን እናስበው ምን አይነት ሲስተም ነው ያለው? ንጉሳዊ ሲስተም እኮ ነው። አሁን ጃንሆይን ውረዱ ከስልጣን ማለት አንድ ንጉስ እኮ ካልሞተ በስተቀር ከስልጣን አይወረድም ያለ ብዙ ጊዜ እና ያም ቻሌንጅ ነው። በጊዜው ነው ማየት ያለብን፣ በዛሬ አይደለም ማየት ያለብን። እና ዛሬ አሁን ብዙ ፖለቲካ ፓርቲዎች አሉ አሁን ዛሬ ኢትዮጵያ ውስጥ አንዱ ጋር ይገባል። ያኔ ግን አልነበረም። ማጋ ይገባል ከማጋ ይኮናል ነው ጥያቄው። ቦርድ ሚቲንግ በነበረ ጊዜ አውቃለሁ ፊት ለፊት
ወዳጆቹ ጋር ይናገር ይሆናል ማለት ከአብረውት ካሉት ከሚኒስትሮቹ ጋር ምኖቹ ግን ለጃንሆይ የነገረ የተማሪዎቹን ሀሳብ ይነግራቸዋል። አሁን እምቢ የተባሉትን ሁሉ ያስፈቅድላቸው ነበር እየሄደ ግን በፖለቲካ አንጻር ግን የተደራጀ ነገር ስላልነበረ በዛን ማየት አለብን። በጊዜው እንዴት ነበር ብለን ማየት አለብን ብዬ አምናለሁ። እኔ አንድ መጽሐፍ ለውይይት እዚህ መድረክ ሳመጣ ከባለ ታሪኩ ጋር የተገናኘ ሌሎች ያሉት ነገር አለ ወይ የሚለውን ለማየት ሞክራለሁ። ለምሳሌ ይሄ መጽሐፍ ለሶስተኛ ጊዜ ይታተም ሲባል ደራሲውን ሊያግዘው የሚችል ነገር ምን አለ? ለራሱ ነው የምነግረው። ለመኮንን ይሄን ታየዋለህ። በተለይ ዓመተ ምህረት ብዙ ስህተት አለ። ዓመተ ምህረቶች ምናምን ብዙ ስህተቶች አሉ። ስለ ታህሳስ ግርግር እንኳን ሲነገር 1952 ነው የሚለው። በጣም 10 ምናምን ቦታዎች የቁጥር ተስተካክሏል። እሱ ሁለተኛ እትም ላይ አሁን ስለዚህ ይሄ በቃ ከሀገራችን ከአህጉራችን ጋር የሚጠቅሙ ጉዳዮች ላይ እናተኩራለን። ሌላው ደግሞ እሺ እሳቸው ታሰሩ 8 ዓመት በእስር የታለፉ ሰዎች አሉ። ለምንድነው ብለን ሂስቶሪያን የሚሉትን እንዳለ ማንበብ ራሱን የቻለ ነገር ነው። በዘመኑ የኮሚቴ አባል ነበርኩ፣ በድምጽ ብልጫ ሲባል እገሌ ይታሰር እገሌ ይገደል ሲባል ነበርኩበት የሚሉ ሰዎችም ደግሞ ማጣቀስ ተገቢ ነው። ከነዛ መካከል አንዱ ሻለቃ ሌተና ኮሎኔል ብርሃኑ ባይህ ናቸው። አሁን ህይወታቸው፣ ስራቸው፣ ድርጊታቸው ብዙ ሊያወዛግብ ይችል ይሆናል። በዚህ ጉዳይ ግን ይሄ ጥያቄ ተነስቶ ነበረ ካሉ አሃ እንላለን ማለት ነው። የማንዴላ ስም ተነስቶ ነበር፣ ኔልሰን ማንዴላ። አንድ ጓደኛችን ፈለቀ ማሩሃ አበበ አርቲስት ጎበዝ ተዋናይ ያገባ ቀን ያደረው ኔልሰን ማንዴላ አድሮበታል፣ ረፍት አድርጎበታል፣ ቆይቶበታል፣ ከርሞበታል የተባለው ራስ ሆቴል ወይ ዋቢ ሸበሌ እንደዚህ የሆነ ቁጥሩ ጠፋኝ። ራስ ሆቴል አው እዛ ነበረ ያደረው። ታሪካዊ ቦታ ላይ ማደንቀውን ሰው ማከብራትን ማፈቅራትን ምናምን ብሎ ማለት ነው። ሚስጥር ነበር ማለት ነው ማንዴላ እዚህ ሲቆዩ። አሁን መጽሐፋቸው ላይ እንግሊዝን፣ አሜሪካንን የትን ከማየት ይበልጣል ኢትዮጵያን መገኘት ብለዋል። እዚህ መጽሐፍ ላይ ሲጠቀስ ደግሞ በጣም ሚስጥራዊ ቆይታ ይመስላል ነው። እንዲያውም ምን አደረገ አባቴ የበታች የውጭ ጉዳይ ገና አዲስ ለሆኑ ሰዎች ያስደውልና ጽህፈት ቤቱ ያስመጣቸው። ሲመጡ ምን ይላቸዋል? ስምም አልነገራቸውም። እንዲህ የሚባል እንግዳ አለን፣ እንግዳችንን ይዛችሁ ወደ ቤተ መንግስት እንድትሄዱ፣ ሰውየውን አግኝታችሁ ግን የሰውየውን ስም ከተናገራችሁ ስራ አይኖራችሁም እዚህ ብሏቸዋል። ለምን እነሱን ለምንድን የመረጣቸው? በስራቸው በቃ አዲስ ስራ ስለሆነ ደግሞ ዘመድ ምናምን ስለሌላቸው አይ አንተ ብትለንም የሚል ነገር አለ በዛ ሰዓት እና እነሱን የመረጣቸው ለዛ ነው። ሰዎቹ ሲገቡ ሆቴሉ እንደደረሱ ማንን ያገኛሉ? ያኔ ኔልሰን ማንዴላ በነገራችን ላይ እንደ ዛሬው አይደሉም፣ ግን ስም አወቁ። ኔልሰን ማንዴላ አወቁ። ለማንም ሰው አልተናገሩም። እኔ ሰውየው ናቸው የነገሩኝ ለእኔ ይሄን እና ይዘዋቸው ቀጥታ ወደ ቤተ መንግስት ሄዱ። እዛ ጃንሆይ ነበሩ፣ አባቴም ነበር፣ ጸሐፊ ትእዛዝም አሉ እና አነጋገሩ። ኔልሰን ማንዴላ አናገሯቸው እና በጣም በሚስጥራዊ ነበረ ሁኔታው። ለምን ብዙ ነገር ለመርዳትም ስላሰብን እኛ በጣም ፈረንጆቹም እንዳያውቁ ነው ይሄ የተደረገው እና ለእሳቸውም ደግሞ እንደሰማሁት ከሆነ የግድያም እንትን አለ ኔልሰን ማንዴላ ላይ እና ይሄ ሁሉ ታስቦ ነው ሚስጥራዊ የተደረገው። ሁለት ነገሮች ላይ ነው። አንደኛው ስለነ በኢትዮጵያ እነዚህ ቬትራን ስልሳዎቹ ሁልጊዜ ኢትዮጵያውያንን በታላቅ ሐዘን ውስጥ ከሚከቱ በኢትዮጵያ ታሪክ ውስጥ የእነዚህን ሰዎች ህይወት አለ ምክንያት ማጣታችን ሁልጊዜ ኢትዮጵያን የሚወዱ ሰዎች ሁልጊዜ የሚቆጩበትና የሚያዝኑበት ድርጊት ነው። ቅድም አንድ አስተያየት ስለተሰጠ ነው አብዮት ስለሆነ ህግ የለውም ምናምን የሚለው ይሄ ያው ምንም በእኔ በኩል ተቀባይነት የለውም። እነዛን ሰዎች ማጣታችን የኢትዮጵያን እድል ምን አደረገው ወይም እነዛን ሰዎች ባናጣ የኢትዮጵያ እድል ምን ይሆናል ብሎ መጠየቅ ተላላነት ነው። ማንም ሰው ይገነዘበዋል። አንድ ጥያቄ መጠየቅ እፈልጋለሁ። በዛን ጊዜ በብይነ መንግስታቱ ድርጅት ውስጥ
ምናልባት እዛ ላይ ትልቅ ቦታ ሊያገኙ ይችላሉ ተብሎ በአንዳንድ መጽሐፍ ላይ ተጽፏል። ምናልባት እዚች ላይ ኮሜንት ቢያደርጉልኝ አቶ ከተማ ይፍሩ። ሌላው በኮሎኔል ብርሃኑ ባየ መጽሐፍ ላይ የተሰጠው አስተያየት ኮምፕሊትሊ ፎልስ። ኮሎኔል ብርሃኑ ባየ ለብዙ ዓመታት የጽሞና ጊዜ አግኝተው በጣሊያን ኤምባሲ ተቀምጠዋል። በጣም የተማሩ ናቸው። በሕግ ከአዲስ አበባ ዩኒቨርሲቲና ከአንድ የታወቀ ዩኒቨርሲቲ የተመረቁ ሰው ናቸው። መጽሐፉንም ደጋግሜ አንብቤዋለሁ። ለታሪክ ሪፍረንስ አይበቃም የሚለው ይሄ ኮምፕሊትሊ ፎልስ ነው። ብዙ ወጣቶች እንዳተሳሳቱ ነው። መጽሐፉን ተመርቋል በሳይንስ አካዳሚ ውስጥ። የዛን ጊዜ ትልልቅ ሰዎች ኮሜንት ሰጥተውበታል። ሙሉ በሙሉ ሙሉ በክልሄ ነው ብዬ አልናገርም። አንዳንድ ያላነሷቸው ነጥቦች ይኖራሉ። ኤኒዌይ እዚህ ላይ የተሰጠው ላይ እኔ አልቀበለውም። በ60ዎቹ ላይ ባይዘዌ ኮሎኔል መንግስቱ መጨረሻ ላይ በታተመው መጽሐፋቸው ላይ ስህተት ነው ብለው የማመን ደረጃ ላይ ደርሰዋል። ግን እሳቸውም ሌሎች አሳስተው ነው ምናምን የሚሉት ነገር አለ። ስለዚህ ኢትዮጵያ አቶ ከተማ ይፍሩ በኢትዮጵያ የፖለቲካ ታሪክ ውስጥ ብቻ ሳይሆን በአፍሪካ የፖለቲካ ታሪክ ውስጥ በአፍሪካውያን እዝነ ልቦናው ሲንቀለቀሉ የሚኖሩ ታላቅ ኢትዮጵያዊ ናቸው። ዛሬ የምንነጋገረው ስለሳቸው ነው። ይህንን ዝግጅት ላቀረቡልን አይ ታንኪዩ። ይኸው ነው። ደርግ ሲመጣ ዓለምንም ደም እንከናየው ደም ነው ብሎ ነው የመጣው። አስሯቸዋል። አብዮት ሰው መግደል የለባ ያሰርከውን ሰው ከተቆጣጠርኩ በኋላ መግደል ትልቅ ክራይም አድርጌ ነው ነው ይሄ የሰው መግደል ቀላል ነገር አይደለም። ስህተት ነው ይባላል። እኔ የብርሃኑ ባየንም መጽሐፍ አይቻለሁ፣ ሰምቻለሁ፣ ሌሎችንም አንብቤያለሁ እና ስህተት ነው አሉ። 5 ዓመት በኋላ ደግሞ እነ ደጃዝማች ካሳን ፓትሪያርኩ ሳይቀሩ እና ሌሎች ወደ 5 እንደዚህ በላይ ሰዎችን ገለዋል። ያ ስህተት ከሆነ ይሄኛው ምንድነው ነው ጥያቄ። ያ ስህተት ይላሉ ኮሎኔል መንግስቱ የመጀመሪያው 5 ዓመት በኋላ ደግሞ የገደሏቸው። እኔ ግን ሰው መግደል ስህተት አድርጌ አለውም። ሌላ እንትን አለው እሱ ግን ልንገራችሁ፣ እኔ አውቃቸዋለሁ፣ ቤተሰቦቹን ልጆቹን አውቃለሁ፣ አብሮ አደጎች አሉ። እኔ አንድ ትልቅ ነገር እንዲያውም የተሰማኝ ቤተሰብ የእኛ አባቶች ሲወጡ የእነሱ አባቶች ይወጡ እንዴት አይነት ስሜት እንደሆነ ልነግራችሁ አልችልም። በዚህ በኩል ደስታ ነው፣ የእነሱ ደግሞ ሀዘን አለ። በዚህ በኩል ለእኛ ውስጣችን የሚሰማ ለምን በጣም ተሰማን። እኔ እህቶች አሉ፣ ወንድሞች አሉ የተገደሉባቸው እና ይህ ቀላል ነገር አይደለም። በተለይ ለሀገር እንደዛ የለፉን ሰዎች ብዙ ነገር ያደረጉን ሰዎች አውጥቶ ገሎ ልክ ምንም እንዳልተደረገ ሆኖ አይሰት ነው ማለት ጥፋት ነው። እኔ አንድ በነገራችን ቤተሰቦቹን አውቃለሁ። አንድ የደርግ አባል መጥቶ ይቅርታ የሚጠይቃቸው የለም። በፓብሊክ እንኳን ይቅርታ ኮሎኔል መንግስቱም እንደዛ። ምን ሰውነት ታዲያ ምንድን ነው? እዚህ ላይ ስህተት ካመንን እንዴት ነው ይቅርታ ማንጠይቀው? አውቃለሁ 20 ዓመት ታስረዋል። 20 ዓመት መታሰር ግን ወጥቶ መጽሐፍ ጽፎ ልክ እኔ አልነበርኩበትም ማለት ትልቅ ስህተት ነው። እናውቃለን፣ የሆነውን እያወቅን የተገደሉትን እናውቃለን፣ ቤተሰቦቻቸውን እናውቃለን። እና እኔ ለእነሱ በጣም ነው የሚሰማኝ ስለማውቃቸው። በተለይ የአባቴ ወዳጆች አሉ እዛ ውስጥ። አባቴ አለቃ ናቸው ጸሐፊ ትእዛዝ አክሊሉ ሀብተወልድ እና እነዛን የሚያክሉ ስንት ለሀገር የወደቁን ሰዎች መግደል ስህተት አድርጌ አለውም እውነት።